ብዙ ሰው እኔን ጨምሮ የዚህ የባህር በር የወደብ የራስን ወደብ አለማስተዳደር ያለውን ጉዳትና ጥቅም በሚገባ ይረዱበታል ብዬ አስባለሁ። እንረዳለን ብዬ አስባለሁ። እኔም ቁጭት አለ አንተ ለምሳሌ ይሄን ሁሉ በዝርዝር ታውቀዋለህ። በጣም ምንድን ነው ቁጭ ህመም ነው እንጂ ያለው አዘ ሎጂስቲክስ ፐርሰን መጨረሻ ላይ ነገሩ ጦርነቱ እየተካረረ ሲሄድ ኢምባርጎ ነበር። ማዕቀብ ተጥሎብናል። እነሱ ምንም ሀስለር ናቸው። ቤትም ያስገቡታል because they do have their own ports. Since Ethiopia is landlocked ኮሎኔል መንግስቱ አዲስ አበባ ቢመጡ ድንብርብራቸው ነው የሚወጣው። እርግጠኛ ነኝ የት ያውቁታል። ኮሎኔል መንግስቱ በፍጹም ከ30 ዓመት በኋላ ቢመለሱ አዲስ አበባን ምንም ያውቁትም ነገር ያለ አይመስለኝም። ኤሪትሪያን ግን እንደነበረች የሚያገኙት ይመስለኛል። በእርግጠኝነት ነው የምነግርህ። በወቅቱ እኔ ፖስት ካርድ ሃይ ስኩል ተማሪ ሆኜ የአስመራ ፖስት ካርድ ታስታውሳለህ? ዘንባባው ሲኒማ ቤቱ ያለበት ስትሪት they are proud of it። እና እውነቴን ነው የሰውየው እድሜ ነው የጨመረው ወይም የተለወጠው ሰውየው ፊት ነው እንጂ የተለወጠው ሀገሩ እንዳለ ነው። እና ክቡራን ተመልካቾቻችን ይህ ኔትወርክ ፖድካስት ነው። ይህን ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየት በመስጠት ላይክ በማድረግም ጭምር እንዲያድግ የበኩላችሁን ስላደረጋችሁልን ከልብ እናመሰግናለን። የዛሬው ጉዳያችን ከሎጂስቲክ ጋር በቀጥታ የሚገናኝ ነው። ከሎጂስቲክ እና ከኢንተርናሽናል ትሬድ ጋር የሚገናኙ የአጠቃላይ የዚህ ንግድ ማሳለጫ መንገዶች እንዴት ፋሲሊቲ ይደረጋል የሚለውን እንመለከታለን። የወጪና የገቢ ንግድን ሌላ ደግሞ ከወደብ ጋርና ከወደብ ፋሲሊቲ ጋር የሚገናኙ ጉዳዮችን ለማንሳት እንሞክራለን። ከመልቲ ሞዳል እና ከሎጂስቲክ አጠቃላይ እንቅስቃሴ ጋር ተያይዞ ሀገራችን ምን ደረጃ እንዳለችም ሊያሳይ የሚችል ቆይታ ለማድረግ ቅድመ ዝግጅታችን አጠናቀናል። ለዚህ ደግሞ አንድ እንግዳ ስቱዲዮ ጋብዘናል። እኚህ እንግዳችን ከ26 ዓመታት በላይ በሎጂስቲክና በመልቲ ሞዳል እንቅስቃሴ ላይ ሰፊ ልምድ አላቸው። በተለይ ከወጪና ገቢ ንግድ ጋር የሚያያዙ ስራዎችን እንጀራቸው አድርገዋል። የቀይ ባህርና የህንድ ውቅያኖስ ዳርቻዎችን ደግሞ እንደ እጅ መዳፋቸው በቅርበትም የሚያውቁና ነገረ ጉዳዩን የሚረዱ ናቸው። ሀገራችን ወደብ በማጣትና ወደብ በማግኘት መካከል ያለው ልዩነት በስራ እንቅስቃሴም በልምድም በትምህርት ዝግጅትም በደንብ ይረዳሉ ብዬ አምናለሁ። ይህንን ውይይታችን እንድትመለከቱ ደግሞ በቅድሚያ ጋብዛለሁ። አብራችሁን ስለምትሆኑ በድጋሚ ከልብ አመሰግናለሁ። የዛሬ እንግዳችን አቶ ተስፋዬ ገላን ናቸው። አቶ ተስፋዬ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። በመጀመሪያ ለዚህ ሾው ስለጋበዛችሁኝ እንድገኝ የበኩሌንም ማቃትን ነገር ሼር እንዳረግ ለተመልካቾቻችሁ ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኛም በጣም ነው የምናመሰግነው አቶ ተስፋዬ። ኦፍ ዘ ሪከርድ ሳገኙት አንቱታ ብዙም ኮምፎርታብል አይደለም። ልቀጥል ወይስ አንተ እያልኩ ልቀጥል? አንተ እያልክ ቀጥል፣ ግድ የለም። ለሲምፕሊሲቲ አም ሲምፕል ጋይ ኖርማሊ አንቱ የሚለው ይሰፋብኝ። ግን እኮ አንቱ የሚባል ወይ አንቱታ የሚያሰኝ ስራ ደግሞ ሰሩ ይላል አንዳንዴ አበሻ። ኦነስትሊ አንቱ መባልን አከብራለሁ፣ ግን ለኔ ኢዚ የሚሆነው ለኮሚኒኬሽንም አንተ ስባል ነው። ማይ ስታፍ ኢቭን ከኔ ጋር ሰቦርዲኔት የሆኑ ሰዎች እንደዚህ አይነት እንትና እንዲጠቀሙ ብዙ አልፈልግም። ቢኮዝ ፍሬንድሊ እንድትሆን ለስራም ይቀላል፣ ቅርበትም ያሳድጋል፣ ወዳጅነትም ያጠናክራል። አንቱ እያልክ ወዳጅ ልትሆን አትችልም። ልክ አይመጣም። እግዚአብሔሩንም አንቱ አንለው የፍቅራችን መጠን ነው። የፍቅር መጠን ይሄን ነገር መግቢያችን ላይ ያነሳሁት እንዳልኩትም ኦፍ ዘ ሪከርድ እንደ ፖሊሲ ነው። በቃ ጥንቅቅ አድርገህ አታርቀኝ ነው ያልከኝና እኔ ደግሞ ቅርበቱንም ስለምፈልገው ልብ ለልብ ገጥመንም እንድንጫወት አንተ በመረጥከው ቴክኒክ እጠቀማለሁ። ቴንክ ዩ። የፕሮግራማችን መግቢያ የጨዋታችን መግቢያ እንዲሆን ያሰብኩት እንደው ከትራንዚት ቢዝነስ ከዚህ ከሎጂስቲክ ስራ ጋር ያገናኘ ታሪካዊ አጋጣሚ ምንድን ነው የሚለውን ላስቀድም ፈልጋለሁ።
ከዛ እንዴት አድርጌ እንደምትረትሩ ደግሞ አሳያለሁ። በጣም ጥሩ ኦሊያድ። አስቤበት አይደለም አጋጣሚ በላይፍ ምክንያት ነው እንትን ያልነው። ኢኒሻሊ እኔ የምመኘው ከኢንተርናሽናል ሪሌሽን ጋር የተያያዙ ነገሮችን ነው መማር መወደው። ሲንስ ፕሮባብሊ ዘ ኤሌመንተሪ ኤጁኬሽን ላይ ስለ ወርልድ ምናልባት የፖለቲካል ሲቹዌሽን፣ ዲፕሎማሲ፣ ኤቭሪቲንግ በጣም 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 ኢምፕሬስ የሚያደርገኝ በወቅቱ ያው እንደምታውቀው አንድ ሬዲዮ አንድ ቴሌቪዥን የነበረበት ዘመን ነው። እኔ የተወለድኩበት አካባቢ በባትሪ ድንጋይ የሚሰራ ሬዲዮ ነው የምታገኘው። የት ነው? ወደዚህ ወደ ባሌ፣ ድሮ ባሌ ነበር የሚባለው፣ አሁን ዌስት አርሲ ብለውታል፣ ምዕራብ አርሲ ተብሏል። ከሻሸመኔ አንድ ዶዶላ አለፍ ብሎ አንድ 15 ኪሎ ሜትር ትንሽዬ ከተማ ነች። ጓደኞቼ ሲቀልዱ የአውቶቡስ ሳይዝ ታህላለች የተወለደበት ተስፋ ይላሉ። ሶ ያኔ አክሰስ አልነበረንም በባትሪ የሚሰራ። በኋላ አይ ቲንክ 15 ዓመት ምናምን ሲሞላኝ ነው ኤሌክትሪክ እኔ አካባቢ የገባው። ከዛ ግን በጣም ከረንት ኢሹ ላይ ጎበዝ ነበርኩ። እወዳለሁ፣ በጣም ማንበብ እወዳለሁ። ማንበብ የምልህ በወቅቱ የነበሩ ጩጬ ሆኜ ወይም ልጅ ሆኜ ማናቸውንም ለምሳሌ አባቴን አስቸግሬ አዲስ ዘመን፣ የዛሬቱ ኢትዮጵያ ምናምን ጋዜጦችን አባል ነበርኩ። በወቅቱ አዲስ ሕይወት የሴቶች ምናምን መጽሔቶች ነበሩ። አም ቡክ ዋርም። ለምሳሌ አሁን ይሄ ሶሻል ሚዲያ ከመጣ ወዲህ ተበላሸ እንጂ አንድ መጽሐፍ ትልቅ ቮሊዩም አንድ ቀን 2 ቀን ቁጭ ብለን ነው የምናነበው። አሁን ያን አርግ ብትለኝ ትዕግስቱም የለም፣ ፎከስም የለም። በጣም ከባድ ጊዜ ነው አሁን። ዛት ታይም ግን አንድ የዜና ዓለም ነዋሴ ከሆነ ዓለም ነዋሴ ነው። ምንም ቬሪፋይ የምታደርግበት የለም። አሁን እኮ ዜናም ሲነግሩን ለእነሱም እኮ ችግር ውስጥ ነው የገቡት በመሰረቱ። ቬሪፋይ ታደርጋለህ፣ ከየት እንደ ኮፒ እንዳደረጉ ራሱ ክሮስ ቼክ ይደረጋል። ክሮስ ቼክ ታደርጋለህ ኢሚዲየትሊ፣ ከየት ኮፒ እንዳደረጉ ራሱ አውቃለሁ። ምንጫቸው ራሱ ሶርሳቸው ዛት ሴት ሶ ምንድነው ዋት ሃፕንድ። ዩኒቨርሲቲ ስገባ ከሃይ ስኩል ጨርሼ ዩኒቨርሲቲ የመግባት እድል ነበረኝ። በዛን ወቅት ልክ እንዳሁኑ 6000 ምናምን ሰው ነበር። ከ180 200 ሺህ ሰው ውስጥ 6000 ሰው ደላኪ 6000 ነን የምንገባው። አዲስ አበባ ዩኒቨርሲቲ ያለማ ዩኒቨርሲቲ ብቻ ነበር የነበረው። ከዛ ጎንደርና ጅማም አለ። ጎንደር፣ ጅማ ምናምን በኮሌጅ ሌቭል ዩኒቨርሲቲ አልነበሩም። እኛ ልክ ስንወጣ አካባቢ መሰለኝ ኢህአዴግ በኋላ ላይ አይደለ ኮሌጅ የነበሩትን ነው እያስፋፋ እንትን ያደረገው፣ ወደ ዩኒቨርሲቲ ያሳደገው። እኔ ልክ አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ የመመደብ እድል ገጠመኝ። ምንም ወዲህ ወዲያ ምልበት መንገድ የለኝም። እኔ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን መግባት የምፈልገው። ግማሹ ሰው ስራ ኢኮኖሚክስ ለምን አትገባም ምናምን ይልሃል። ግን ልቤ የሚነግረኝ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን መማር ነው። ፕሮባብሊ ዲፕሎማት መሆን ነበረ ትልቁ ምኞቴ ነበረው። ሶ በዛው ቀጠልኩ። ፖለቲካል ሳይንስ ጆይን አረኩ። መጀመሪያ ላይ ፍሬሽማን ፕሮግራም አለ። ሰከንድ ሴሚስተር ይመስለኛል። ፕሮፌሰር መረራ፣ ዶክተር አሚኑ ምናምን እዚህ ነበሩ። ዶክተር ያዕቆብ የአባይ በጣም ተመራማሪ ያዕቆብ አርሳ ነው። እነዚህ ሰዎች ነበሩ በዛን ወቅት። ኖርማሊ እኔ ፕሬዘንቴሽንም ኦሪንቴሽንም ቢመጣም ኦልሬዲ ማይ ማይንድ ኢዝ ፎከስድ ኦን ፖለቲካል ሳይንስ ኢን ኢንተርናሽናል ሪሌሽን። አንደኛ ምርጫዬ ነበር። አይ ጆይንድ። እዛ 4 ዓመት ተማርኩና ውጭ ጉዳይ ሚኒስቴር ነው በወቅቱ ያው ቀጣሪ የነበረው ከኛ ጋር ሪሌትድ የሆነ በወቅቱ ባሉት ብዙ ነገሮችን ሞከርን። ውጭ ጉዳይ ሚኒስቴር ያው የራሱ መመዘኛ ስለነበረው እኔ ሰክሰስፉል መሆን አልቻልኩም። አዜ ላይፍ ፈተና ነበረው ነው ውጭ ጉዳይ what happened ኢንተርቪው ምናልባት 10-15 ሰው የሚሆኑ ነበሩና ፈታኞች ልክ የኮሚቴ አይነት ታይፕ ነው። ድንገት ነው በአጋጣሚ ኢንተርቪው
እንደ ትላንት ነው እንትን ያለኝ ምንም ኢንተርቪው how to go about it I have no clue የክፍለ ሀገር ልጅ ነኝ እንደምታውቀው ልክ ስገባ የምንጣፍ ነው ዘው ብዬ ስገባ የ10 ምናምን ሰው ነው ሾኪንግ ለኔ ሶ የሆነ ሃይፖቴቲካል አይነት ጥያቄ ነው የጠየቁኝ ትዝ ይለኛል እና ለመመለስ ተንደፋደፍኩ ግን ያው ከሱም በተጨማሪ ደግሞ የራሳቸው መመዘኛ ነበራቸው ይመስለኛል ሪክሩት ስታረግ ያው ፖለቲካል ኦፊስም ስለነበረ ባክግራውንድ ቼክ ይደረጋል ቀበሌ ምናምን ስለዚህ I was not able to be selected በአጋጣሚ አንድ ዘመን ነበረኝ እሱ ለምን ከስተምስ ክሊራንስ ላይ ለምን አሰራ ምናምን አለኝ ምንም ምርጫ ስላልነበረኝ ቤተሰብ ላለማስቸገር የክፍለ ሀገር ልጅ ነኝ as you can imagine የግድ በወቅቱ something 550 ብር ምናምን ነው ደሞዙ የነበረው እሱን ገባሁ ጆይን አረኩ just ጁላይ አካባቢ second week of July ነው ዩኒቨርሲቲ graduation ብዙ ጊዜ so something like August ላይ ስራ ጀመርኩ you know በወቅቱ ደስተኛ አልነበርኩም honestly እዛ እንደ 4 አመት ቆየው ፍሬት ፎርዋርዲንግ ካምፓኒ ነው ያን ጊዜ የተወሰኑ ካምፓኒዎች ነው የነበሩት የኛም ጥሩ እኔ መሰራበትም የነበረው ጥሩ ሼር ካምፓኒ ነበር ትልልቆቹ የሀገሮቹ ነጋዴዎች የሀገሪቱ ነጋዴዎች በሼር በጋራ አክሲዮን በጋራ ያቋቋሙት ነው በአክሲዮን አነሳሳችን ጥሩ ነበር ግን እኔ በጣም አዝን ነበር ህልሜ ወደዛ ስለነበረ ማለት ነው ሶ እዛ 4 አመት ሰራው መስማማት አልቻልኩም አንዳንድ ከአለቃም ጋር ያው አንደኛ ደስተኛ ስላልሆንኩ ማለት ነው በመሰራው ስራ ሁለተኛ አለቃም ጋር አንዳንድ ነገሮች ያው ዳይሬክት የሚያደርግም ሰው አለ አሁን ቁጭ ብዬ ሳስበው እኔ በእነሱ ቦታ ሆኜ ሳስበው ለነሱም ከባድ ሆንኩባቸው ይመስለኛል እንደ ጀማሪ ያቀጣው ዩኒቨርሲቲ እንደመጣ ነው ሪቤሊየስ ሆነ ነው የምትወጣው እዛ ትንሽ ሆይሲ ምናምን አንዳንድ ነገሮች ምን እንደሚል ትንሽ ጥሩ አልነበርኩም ሳስበው አሁን ቁጭ ብዬ ሳስበው እንደው መጀመሪያ አለቃዬን አሁን ባገኘው ይቅርታ በጠይቀው ሁሉ ደስ ይለኛል honestly ምክንያቱም እኛም አለቃ ሆነን ስናየው የጎረምሳ ሲገጥመን እንዴት አንድል እንደምናረግ አንድ ትግስት የሚፈታተን ነገር አለው አዎ በጣም የሚፈታተን ነገር አለውና it was ብዙ ሞመንት ጥሩ አልነበረምና ፋይናሊ ከዛ ወጣሁና አንድ ፕላስቲክ ፋብሪካ ናትራን ምናምን የሚባል ፕላስቲክ ፋብሪካ እዚህ ካራቆሬ ናትራን ኢትዮጵያ ናትራን ፕላስቲክ ካምፓኒ ነው በጣም ትልቅ የሚባል ነበር በወቅቱ ከዛ በፊት ግን የሚወዱትን ስራ መስራት ለምሳሌ እዛ ውጭ ጉዳይ እንዳሰብኩ ገብተው ቢሆን ኑሮ ዲሲፕሊን ዱነ ለአለቃ የሚስማማ አይነት ሰራተኛ ሆኜ እቀጥላለሁ የሚል ነገር ታያህል አሁን absolutely አሁን ብዬ አንዳንዴ የማይወዱትን ስራ መስራት የሚያነጫነጭ መሰለኝ በጣም ነው የሚያነጫነጭ እሱ ነው ያንተ ፋክተር ምን ነበር yeah exactly እኔ I couldn't imagine you know what happened is ያኔ ሊትል እንትን ያላቸው ኦፊስ ፋሲሊቲ ያልነበረውም እኔ የእንግዳ ወንበር ላይ ነው ትንሽዬ ቢሮ ነበረች በኋላ ነው እየሰፋ የመጣው my main job is just to collect cash from Mercato ይሄ ሚሊታሪ ተራ ምናምን ሱቆች አሉ ምሳ you know look 550 ብር ነው ደሞዜ ከዛ ውስጥ 170 ብር ኡራኤል አካባቢ ቤት ተከራይቻለሁ ሚተርፈኝ 300 ምናምን ነው ታክሲ ከኡራኤል ፒያሳ ቢስ መብራት አካባቢ ነው የነበረው እዛ አካባቢ ያን ጊዜ በባስኬት 25 ሳንቲም ወይ 50 ሳንቲም ሶ ቀጥታ መርካቶ እንትኑ ራሱ ኑሮ ከበደኝ you know extended family well to do family ነበሩ በወቅቱ ክፍለ ሀገርም ቢሆኑ እኔ ከወር እስከ ወር ከባድ ነው 170 ካንተ ግን አይጠበቅም ዙሩ ለታናሽ የምትለው ለወላጆች የምትለው አይጠበቅም honestly ሰፖርት ማድረግ ግዴታ አለ አንድ ራሴን ነው ግን even መኖር አልቻልኩም በቃ ከባድ ነው ለኔ you know what to do probably አነስ ያሉ ኳሊቲ ቤቶች ትገባለህ ወይም መኮንን ባቅላባ
ይዘጋል ደግሞ እና እሱን በ3 ብር ምናምን አካባቢ ነበር ይመስለኛል የዛን ዘመን። እሱን ትበላለህ ወይ አዲስ አበባ ሆቴል የሚባል ነበር ትዝ ይለኛል። 5 ብር የዛን ጊዜ ቀይ ወጥ ታገኛለህ። ወይ እናት ጓዳ ምናምን የሚባሉ ሬስቶራንቶች አልነበሩም ሎ ኮስት። እነዛ ትገባለህ። በሱ ነው እንትን የምትለው። ቤት ኪራይ ይመጣል። ከወር እስከ ወር ብድርም ግድ ነው። ደግሞ ደሞዝተኛ ስትሆን ብድር ስትበደር ያሁኑ ከተዛባ ዘሆል ይር ነው የሚዛባው። በዛ ደግሞ ጓደኛ ነበረችኝ ክፍለ ሀገር ነች እሷም ምናምን እንደዛ ነገር ብቻ ጸጉር ማሰሪያ ይቀባል ደግሞ አለ የሆኑ ነገሮች ብቻ አሉ የሆኑ ማይሆን ነገሮች ነበሩና I was very stressed። ስራውን አልወደውም። በታክሲ ነው የምትሄደው። ሉክ ምናልባት እኔ ከተማውን በደንብ ያወኩት የዛን ዘመን ነው። ታክሲ ይዘህ ከዚህ መርካቶ ሄጃለሁ ከመርካቶ ምናምን ፒያሳ ምናምን ተብሎ ተጽፎ ነው ማፒንግ ይሰጣል ተሰጥቶ ከዛ በወር ምናምን ወይም በ15 ቀን ብሩ ሪፈንድ የምትደረገው። so it's not easy for me። በዛ ላይ መርካቶ ደግሞ ስትሄድ መርካቶ መግቢያው መውጫው ምናምን ሚሊታሪ ተራ አሁን ሙሉ በሙሉ ፈርሰዋል። ፎቅ ሆኗል። አሁን the whole ፎቅ ሆኗል። አንዳንዴ በዚህ ስትገባ በጓሮ ይወጣል። በጣም ብዙ አውትስታንዲንግ ፔመንት ነበር። ሎጂስቲክስ ችግሩ ብዙ ብር ትበተንና ቀስ ብለህ ነው የምትሰበስበው። ሃኒሙኑ መጀመሪያ እስክታመጣው ነው። ከዛ በኋላ ግን ገንዘቡን ክፈል አትክፈል ሌላ ታሪክ ነው። ሌላው የኔ ስራ የነበረው የጅቡቲ ትራንዚት ፔመንት ሴትል ማድረግ። አልወዚያ የጅቡቲ ፖርት አይለቅም። እንትኖቹ አሉ ፎርዋርደሮች አሉ የኛ ኤጀንቶች። ለነሱ በፎሪን ከረንሲ ነው መላክ የነበረብን እና እንልክ ነበር። በወቅቱ ግን የፍሬት ፎርዋርዲንግ ላይሰንስ አልተሰጠም ነበር ትዝ ይለኛል። እኛ ግን እየተጫረትን ጨረታ ነበር የፎሪን ከረንሲ እና ፈቃድ ሳናገኝ የላይሰንስ ሳይኖረን የፎርዋርዲንግ በክሊሪንግ ኤጀንት ላይሰንስ እየተጫረትን ዶላር እንልክ ነበር። በብሔራዊ ባንክ ነበር ያን ጊዜ እዚህ ካዛንቺስ ልማት ባንክ የነበረበት ውጭ ምንዛሬ ፎሪን ኤክስቼንጅ ኮንትሮል እዛ ነበር ናሽናል ባንክ እና እንልክ ነበር። ለንግድ ሚኒስቴር ተሰጠ መሰለኝ እሱኛው እሱ ቦታ አሁን ንግድ ሚኒስቴር ይዞታል። አይ ቲንክ ናሽናል ባንክ ያው ወደ ራሱ ቢልዲንግ ሰራና ወጣ። ሶ ድንገት ተነስተው ማን ነው የፈቀደላችሁ የሚል ነገር መጣው እና አለቆቹንም ራሱ ትሬትን አድርገዋቸው ወደ እስር ቤት የመግባትም ነገር ነበረ። እኔም በድንጋጤ ትዝ ይለኛል። እንደውም አንዷን እናንተ እኛም እኮ ልንገባ ነው ሲል እንትኑ ኮካ የተከፈተልኝን በጥርሴ በድንጋጤ ስከፍት ትዝ ይለኛል። በድንጋጤ ማለት ነው ገባው እስር ቤት በማላቀው ብዬ ማለት ነው። እንደውም የተወሰኑ ሰው አለቆቼን ይመስለኛል አስደንግጠው ነው የመለሷቸው። ከዛ በኋላ ደግሞ ሌላ እየዞርክ እኛ መላክ ስለተከለከልን እያንዳንዱ ኢምፖርተር እና ኤክስፖርተርን ኦን አወር ቢሃፍ ላክልንና ደረሰኙን እንላክ። ቬሪ ታፍ። በወቅቱ ጅቡቲም ነበር አሰብም ነበር እኔ ጆይን ሳረግ። ሌላው ስራዬ ደግሞ የጅቡቲ ፖርት በወቅቱ ማንም ዞር ብሎ የሚያየው የለም። ኤቭሪዋን ኢዝ ቱዋርድስ አሰብ ፖርት ነፃ ፖርት ተብሎ ያን ጊዜ ስለነበረ ኢቭን አፍተር ኤሪትሪያን ኢንዲፔንደንስ ቢፎር ዎር አብዛኛው ፕሮባብሊ አሁን 90% ወደ ጅቡቲ የዞረው ነገር ወደ አሰብ ላይ ነበረው። ማሪታይም ምናምን ሁሉ ኦፊስ ነበራቸው። ሙሉ በሙሉ ግን አልተፈቀደም ነበር። እኛ እዛ ፋሲሊቴሽን ነገር ነው እንሰራለን፣ እዚህ እንሰራለን። በጅቡቲም ግን በጎን እንሰራ ነበር። እኛ በምድር ባቡርም ያኔ ኦልድ አሮጌውም ቢኖር ባቡር በነበረ ጊዜ ኢንፍራስትራክቸር አለው ያስጨነን ዊዝ ኮንቴነር ዊዛውት ኮንቴነር እያል እናመጣ ነበር። ትራንዚት ፔመንት የሚላከው ለጅቡቲ ነው ያን ጊዜ። ያኛው በብር ስለሚሰራ ስኖት አንሹ። ስለዚህ በኋላ ላይ ልክ when the war broke out between Ethiopia and Eritrea suddenly ነው ሀፕን ያደረገው። ታስታውስ እንደነበረ ብዙ ኢትዮጵያን ባለሀብቶች they lost their ብዙ ገንዘባቸውን እጅግ ብዙ
አንዳንዱ 100 ምናምን መኪና የተወሰደበታል። እዛው ወደብ ላይ እንደቀረ ወደብ ላይ እንደቀረ ስንዴ ምን በቃ የሽፍታ ስራ ነው የተሰራው። ኦነስትሊ አንድ እንትን ሲቀር እነዚህም ከዚህ ያሉትም ሰዎች ጠርዘው ሰዎቹን ወሰዷቸው። የኤሪትሪያን ሰዎች ድንገት ነው ሰደንሊ ትራጀዲ በጣም ለቢዝነስ ፒፕል ግን ብዙ ሰዎች ከገበያ ውጭ ሆነዋል ከስረው። ምንድነው የሆነው? ለምሳሌ በኢንተርናሽናል ትሬድ ኤልሲ ከፍተ ለምሳሌ ካመጣ እንትን ምንድነው የሚደረገው? ሺፒንግ ዶክመንት ታዘጋጅና ኢንሹራንስ ነው ኖት ሪሊ ያን ያልነበረም ነው ኢንሹራንስ አውሌቲው ነው። ዋት ሃፕንድ መተማመኛ ሰነድ ይባላል ሌተር ኦፍ ክሬዲት በሁለቱ ሻጭና ገዢ መካከል። ለምሳሌ ኢትዮጵያ ያለ ባየር ነው ኦብቪየስሊ ኢምፖርተር ማለት ኢምፖርተር ነው። ፕሮባብሊ ቻይና ያለ ሴለር ነው። ጎማ ማስመጣት ብትፈልግ ለምሳሌ ምንድነው ኤልሲ ትከፍትለታለህ። ኤልሲ ስትከፍት መተማመኛ ሰነድ ነው። መጀመሪያ ዳውን ፔመንት ለባንኩ በዛን ወቅት በነበረው 20% ብትከፍል ታሲዝና ባንኩ መተማመኛ ሰነዱን ይልካል። ስዊፍት የሚባል አለ ባንኮች እርስ በርስ የሚግባቡበት። እሱ ለባየሩ ባንክ ሲደርሰው አድቫይዚንግ ባንክ ይባላል። እሱ ኢሚዲየትሊ እቃውን አዘጋጅቶ አምርቶ ዊዝን 90 ዴይስ አንድ ኤልሲ ፔሪድ 90 ዴይስ ነው። ሶ ጭኖ ይልካል። በዛን ወቅት ጭኖ ይልክና the whole shipping document including bill of loading ማስጫኛ ሰነድ ማለት ነው መርከብ ላይ የተጫነበት shipped on board ነው ብዙ ጊዜ የምናስጭነው። free on board ይባላል። ፎብ ሲባል ሰምተሃል? free on board ማለት እቃው ኮንቴነሩ ተጭኖ መርከቡ ወለል ላይ ካረፈ free on board ነው። ከዛ በኋላ ኦነርሺፕ እንትን ሙቭ ያደርጋል ማለት ነው። ወደ ባየሩ ነው የሚሄደው። ከዛ በኋላ የሴለሩ ሪስፖንሲቢሊቲ እዛ ላይ ያበቃል። ቢል ኦፍ ሎዲንግ ያገኛል። ሺፒንግ ኢንቮይስ፣ ፓኪንግ ሊስት፣ ሰርቲፊኬት ኦፍ ኦሪጂን ምናምን የሚባሉ ሺፒንግ ዶክመንቶች አሉ። እሱን ያዘጋጅና ምን ያደርጋል? አስፐር ዘ ኤልሲ ሪኳየርመንት ቻይና ላለው የባየሩ አድቫይዚንግ ባንክ ይሰጣል። ዲሊቨር አድርጎ ማለት ነው። ጭኛለው ብሬን ክፈለኝ፣ ብሩን ይወስዳል። የአድቫይዚንግ ባንኩ ደግሞ ለኢትዮጵያ ባንክ ይልካል። እዚህ ደግሞ ያለው ለአድቫይዚንግ ባንኩ ወይም ኦፕኒንግ ባንኩ ለከስተመሩ ይደውልና ያው ብርህን ቀሪውን 80% 20% አስይዞ የለ ኤግዛምፕል ነው የምነግረው። ወዲያውኑ ቶሎ ወስደህ ዶክመንትን ወደ አሰብ ልከህ ውሰድ ነው። ኢን ቢትዊን እዛ እንዳለ ሳደንሊ አይ ሪሜምበር ሚያዝያ 28 ይመስለኛል ግንቦት 4 ምናምን ነገር ሳደንሊ the war broke out። መውጣት የቻለ ወጣ፣ ሌላው ግን እዛው ቆመ ማለት ነው። በእኛ 90 ዓመተ ምህረት መሆኑ ነው። 90 ዓመተ ምህረት 98 ይመስለኛል አይደል? በፍሬንች 98 ሰኔ ላይ በቃ በደንብ ታውጇል። አዎ ሜይ 98 አይ ሪሜምበር። ሶ በጣም ብዙ ንብረት ያላቸው ግማሹ በወቅቱ በነበረው 27 ሚሊዮን 30 ሚሊዮን 100 ሚሊዮን ምክንያቱም ባለህ ነው የምትነግደው። ነጋዴ ትርፍ ብር የለውም። ምናልባትም ክሬዲት ምናልባትም ብድርም ሊሆን ይችላል። ኤግዛክትሊ ተበድሮ ነው ፎር ሹር። ኤልሲ አለ አምጥቶ ሽጬ አትርፌ ብሎ አስቦ አምጥቶ ኢንዶርስ ተደርጎ ተላከ ቀረ። ገንዘብ ብዙ ሰው ከገበያ ውጭ ሆነ፣ ብዙ ተጎዱ። ሌሎቹ ደግሞ ኦን ሃይ ሲ የነበሩት ባህር ላይ የነበሩት ሲምፕሊ ዳይሬክት ወደ ጅቡቲ ሆኑና የተወሰኑ ደግሞ እነዚህ ቦንዳ ምናምን የሚሰሩ የነበሩ ትናንሽ ቁጥ የሚሰሩ የመርካቶ ነጋዴዎች ነበሩ። እነሱ በምጽዋ ነበር የሚመጣው። በምጽዋ አድርጎ በትግራይ አድርጎ በወሎ አድርጎ በምናምን በምጽዋ ፖርት ነበር። አሰብ ትልልቆቹን በልክ ሺፕመንቶችን ነበር የሚሰራው ኬተር የሚያደርገው። ሶ በምጽዋም ያሉት ሁለት ቦንዳ ምንም ያለው መጥቶ ጅቡቲ ላይ ተዘረገፈ ድንገት። there is no facility። አሰብ በወቅቱ ኦልሞስት የኢትዮጵያ ከተማ ነበረች። ወለየ ነው እንዳለ አማርኛ ተናጋሪ ነው በደንብ የነበረውና ሳደንሊ ያ ሁሉ ሰው ተሰዶ የተረፈው ተርፎ በባህር ላይ እንትን ብሎ ወደ ጅቡቲ ገቡ።
ጅቡቲ ደግሞ ያን ጊዜ ምንም ነገር አልነበረም። ባርን ላንድ ምድረ በዳ ነበር። እንደገና ደግሞ የፖርት ፋሲሊቲም የለም። የኢምፖርት ፋሲሊቲ ኢንፍራስትራክቸሩ አንድ ፖርት ሲምፕሊ አሁን አሰብም አሁን ድንገት ዛሬ ቢሰጥህ አሁን ካለው የመርከብ እንትን ጋር ሊሄድ አይችልም። መርከብ ትልቅ መርከብ ከሆነ በርዝ ነው አይደል የምታደርገው፣ ወደ ወደቡ ስትጠጋ ዴብዙ ይወስነዋል የመርከቡን ሳይዝ። ደሞር ዲፕ ከሆነ አንደኛ እንትኑ ወጥቶ ነው። አይታቸው እንደሆነ ፖርቶች ወደ ባህሩ ወደ ውስጥ ገብቶ በደንብ እንትኖች አሉ። እንደ ቤይ ይገነባና እሱ ጋር ነው እንትን የሚያደርገው በርዝ ይባላል። ይጠጋና እንደ ፓርኪንግ ተጠግቶ ከዛ በምን መሰለ በገመድ ከሃይሲ ይመጣና ኢንጂኑን ዋናውን ኢንጂን ያጠፋና ኦክሲለሪው ብቻ ነው የሚሰራው የሞተር ቬስል። ከዛ ታግቦት የሚባሉ አሉ። ትናንሽ ታግቦት በጣም ፓወርፉል እንትን ነው። ራሱ ከመጣት ጠርምሶት ሊሄድ ይችላል። ማቆሚያው መከራ ነው። አዎ። በነገራችን ላይ ምን ያህል ኮንቴነር የሚይዝ ይመስልሃል? አንድ አሁን ያለ ትልቅ ቢግ ሳይዝ መርከብ ስንት ኮንቴነር የሚይዝ ይመስልሃል? በጣም አስቸጋሪ ነው ለኔ ለመገመት። ፕሮባብሊ ሞጆን እንጃ 20 ሺህ ኮንቴነር ይችል እንደሆነ አላውቅም። 20 ሺህ 30 ሺህ ኮንቴነር ሊይዝ ይችላል። አሁን ትልቁ ይሄ ፓናማክስ ምናምን ትልልቅ መርከቦች አሉ። እስከ 22 ሺህ ኮንቴነር ቲኢዩ ይባላል። 20 ኢኩቫለንት ዩኒት ማለት ነው። አንድ 20 ፊት ኮንቴነር ባለ 6 ጫማው 6 ሜትሩ ኮንቴነር ነው። የነሱ 22,000 ሳምቲንግ የሚጭኑ መርከቦች አሉ። አንድ የሞጆ ደረቅ ወደብን የሚያክል ኤግዛክትሊ የሚያክል መርከብ አለ። ጫቅ አርጎ 400 ምናምን ሜትር የሚጭን ወደ 400,000 ምናምን ሜትሪክ ቶን የሚጭኑ መርከቦች አሉ። እነዚህ መርከቦች ግን አሰብ ላይ ወይም ጅቡቲ ላሳርፍበት አሸዋው ላይ ነው ተቀርቅረው የሚቀሩ። ሆዳቸው ይነካል መሬት። ዲስፕሌስመንት የሚባል ነገር አለ። ያው ውሃው የሚገፋው ሞር ዲፕ ሲሆን ነው። ሶ እነሱ አይነት መርከቦች ኖርማሊ ወደዚህ አይነት ኤሪያ አይመጡም። የሚመጡት ፕሮባብሊ አሁን ከሻንግሃይ ፖርት ከተነሳ፣ ሻንግሃይ ነው አንዱ ትልቁ ፖርት። በአመት እስከ 40 ሚሊዮን ኮንቴነሮች ያስተናግዳል። ከዛ ኮሎምቦ የሚባል አለ፣ የሽሪላንካ ፖርት ነው። ሲንጋፖር ትልቆቹ ፖርቶች እነሱ ናቸው። ከዛ ጄዳ፣ ኦማን ሳላላ፣ ከዛ ወጥቶ ፕሮባብሊ ሮተርዳም ፖርት ትልቆቹ ፖርቶች እነሱ ናቸው። ከዛ ባልቲሞር ምናምን ወደ አሜሪካ አይቆምም። አንዱ አሁን የኮንቴነር ከመጣ ወዲህ የተፈጠረው ነገር ድሮ እንደ ታክሲ በየቦታው ለምሳሌ ከቻይና የተነሳ በ3 ወር እዚህ ሊደርስ ይችላል። ማናቸውንም ኮንቴነር አልነበረም በወቅቱ። ዱቄቱንም ምኑንም ጭኖ በየፖርቱ ኮል ያደርጋል ሲያራግፍ ምን ሲል። አሁን ይሄ ቦክስ ከመጣ ወዲህ ኮንቴነር የአጋጣሚ ደግሞ የቻይና ኢንዱስትሪ በጣም እያደገ የወርልድ ማኒፋክቸሪንግ ሴንተር ሆነች ቻይና። አሴም ታይም ደግሞ ኮንቴነር የሚባለው ነገር ኢንትሮዲውስ ሲደረግ ምን ሀፕን አረገ? ትልልቆቹ መርከቦች ለምሳሌ ትልልቆቹ 20 ሺህ እያደገ ነው የመጣው። ዋናዎቹ ፖርቶች ላይ ያርፉና ለዛ ሪጅን ለምሳሌ ኮሎምቦ ያርፍና እዛ አካባቢ ላሉ ፖርቶች እዛ ያራግፍና ከዛ ወደ ሲንጋፖር ይሄዳል። ሲንጋፖር ላይም የተወሰነ ያራግፋል እዛ አካባቢ ላሉት። ከዛ ይመጣና ዱባይ ይራገፋል። ከዛ ምንድነው የሚሆነው? ይሄን አሁን ሬድሲ ያሉ ወደቦች የኢትዮጵያ ማለት አሰብ፣ ጅቡቲ፣ የመን፣ አደን፣ ሞምባሳ፣ ዳሬ ሰላም እነዚህ ከዛም ወደ ላይ እንደዚህ አካባቢ ላሉት እንደ ኤሪያ ቀረብ የሚል ወይ ጀዳ ወይ ሳላላ ይሆናል ማለት ነው። አሁን ዘ ኮንሴፕት ኦፍ ትራንስሺፕመንት የሚባል ነገር ይመጣል። ትራንስሺፕመንት ማለት ማቀባበል ነው። ሶ the big vessel high sea በጣም ዲፕ ወደሆኑት እነዚህ ኬፓብል ወደሆኑት ፖርቶች ድሮፕ ያደርግና ለኤሪያ እሱ መጀመሪያ ከሻንጋይ ይነሳል። ኮሎምቦ
በአንድ ቀን ይገባል፣ ያራግፋል። ሲንጋፖር አንድ ቀን ያራግፋል። እዛ ሲጫን ሎድ ማስተሮች አሉ። የት ቅድሚያ ያለው መጀመሪያ የሚወርደውን መጀመሪያ ሲጫን ራሱ በደንብ ተሰርቶ ነው። ቬሪ ምንድነው አርኪቴክቸር በለው በደንብ ዲዛይን ተሰርቶ ዲቴል አለው፣ ዶክመንት አለው። ለምሳሌ ኮንቴነር ሲጫን መጀመሪያ ፖርት ላይ የሚራገፈው ከኋላ ነው የሚጫነው ማለት ነው። ዲጂ ለምሳሌ ዴንጀረስ ጉድ አለ፣ ፍሌመብል ምናምን የሚፈነዱ ነገሮች አሉ። እነሱ ላስት ነው የሚጫኑት፣ ፈርስት ነው የሚወርዱት። ደግሞ ዳይሬክት ዴሊቨሪ ነው የሚጫኑት። ካልሆነ መርከቡ ይዞት ይሄዳል እንጂ ፖርቱ አይቀበልም። ለምሳሌ ፈንጂ ሊሆን ይችላል፣ ዳይናማይት። እሱ አሁን 9 ክላሶች አሉ። ክላስ 1፣ ክላስ 2፣ ክላስ 3 ምናምን ፍሌመብል ይመርከበካል። የእንትኖቹ ይሄ ዲጂ ዴንጀረስ ካርጎ፣ ሀዝማት ካርጎ ወይም ዲጂ ካርጎ ይባላሉ እነሱ። ሶ እንደው ኤግዛምፕል ነው የምነግርህ። እና ሲጫን ዲጂ ካርጎ አጫጫን አለው። መርከብ ሲጫን ማነው ሌሎች ኦርዲነሪ ኮንቴነሮች ደግሞ በየሚጣሉበት ቦታ የት ጋ ነው የትኛው ኤሪያ ነው የሚጫኑት ተብሎ ነው በቅደም ተከተል የሚሰራው እዛ ከመጀመሪያው ከመነሻው ማለት ነው። ሶ ምንድነው የሚሆነው? አንድ እንትን ከሻንጋይ ተነስቶ መጀመሪያ ኮሎምቦ ኮል ያደርጋል ወይም ሲንጋፖር ይሄዳል። ከዛ አዛች አንድ ቀን ነው ስፔንድ የሚያደርገው። ከዛ ወደ እንትን ይሄዳል ሳላላ ወይም ጄዳ ለአካባቢው። ከዛ ሮተርዳም ሊሆን ይችላል የሚሄደው ወይም እዛ ቀረብ ያሉ ተለቅ ያሉ ፖርቶች 3 ወይ 4 ስቶፕ ነው የሚኖረው። ያ ማለት ጊዜውን ይቆጥባል። ምንድነው የሚሆኑት? ትልልቆቹ እዛ ድሮፕ ያደርጉና ፊደር ቬስል የሚባሉ አሉ። ትናንሽ ያ 20 ምናምን ሺህ ብያለሁ አይደል? 6000 10000 ኮንቴነር የሚጭኑ። ስለዚህ ጄዳ ላይ ወይም ሲራገፍ ለሞምባሳ፣ ለጅቡቲ፣ ለአሰብ ፕሮባብሊ ካላቸው ወደዚህም ደግሞ ወደ ዳሬ ሰላም ምናምን ለሚሆኑት እሷ እያንጠባጠበች ትዞራለች ማለት ነው። 100 ኮንቴነር ጅቡቲ ካለ ጅቡቲ ጣል ተደርጎ ይኬዳል። ሶ ይሄ ማለት ኦቨርኦል ሊድ ታይሙን ይቀንሰዋል ማለት ነው። በፊት አንዴ ይጭን አንተኑንም በዚህ ጭነው ዱቄቱንም ምኑንም ስንዴውንም አሁን ስፔሻላይዝ ያደርጋሉ። ለምሳሌ ስንዴ ብሬክ በልክ ራሱን የሚጭኑ አሉ መርከቦች ቋት ያላቸው እነሱ አሁን ምን የሚሆኑት ሳይሎ ነው ራሱ ይሄ ጎተራ ነው ያላቸው። በፓምፕ ተደርጎ እንትንልና አሉ ሳክ አርገው ከዛ ባዶን ነው የሚመጣው ስንዴው። እዚህ ነው ብትኑ መጥቶ በከረጢት ይታሸጋል። ከረጢቶች ተዘጋጅተው ነው ምናምን ይላሉ። ስቲች እየተደረገ እየገባ ልክ እዚህ ቡና ምናምን እንደሚታሸገው ማለት ነው። እንደዛ እየታሸገ በኮንቬየር ቤልት ወደ መኪና ይጫናል። አውቶማቲክ ነው ሲስተሙ። እንደዛ ሆኖ ነው የሚመጣው። ሪል ታይም ዲስፓች ነው። ሌላው ኮል ለምሳሌ ሲጫን እሱም ተበትኖ ነው የሚጫነው። ኮል ለምሳሌ ይሄ ድንጋይ ከሰል፣ ሌሎች ነገሮች ብሬክ በልክ የሚጫኑ አሉ። እነሱ ስፔሻላይዝ ማዳበሪያ ለምሳሌ ሴም ቲንግ ፈርቲላይዘርም እንደዚህ ነው የሚጫነው። እንትን ስታደርገው ኮስት ኢፌክቲቭ አይሆንም፣ ብዙ አይጭንም። በከረጢት ሲሆን ብዙም አይጭንም። አንዳንዴ እስከ 80,000 100,000 ሜትሪክ ቶን የሚጭኑ አሉ እንትኖቹ። አንድ መርከብ እኮ በጣም ብዙ ነው። 80,000 ሜትሪክ ቶን ማለት 800,000 ኩንታል ምናምን ማለት ነው። 100,000 ሜትሪክ ቶን 1 ሚሊዮን ኩንታል ማለት ነው። ባንዴ አትዋንጎ የሚጭኑት ግን በባግ ላርግ ብትለው ብዙ ስፔስ ይወስዳል። ስንት መጋዘን እንደማለት ነው። እንትኑን ራሱ ስቴብል አይሆንም ባላንስ ደግሞ ቬሪ ኢምፖርታንት መርከብ ላይ ደግሞ ወሳኝ ነው። ለምሳሌ አሁን ኮይል ስትጭን አንድ እዚህ አንድ እዛ እንደዛ እያረክ ነው በትክክል ስታራግፍም እንደዛው ሊከረበት ይችላል። አስቸጋሪ ነው። ስቴቢሊቲ እንዲኖረው ሲጫን ራሱ እንትኖች አሏቸው፣ ክፍልፋዮች አሏቸው። ወዲያም ሲል እንትን ስለሚል ክፍልፋዮች አሏቸው መርከቦቹ። ሶ እንደዛ እየሆነ ነው የሚጫነው። እና ወደ ቀድሞ ወደ አሰብ ስንመለስ እንደው እንትን አልኩ ተመችቶኝ የቀጠልኩት በኮርሱም እንድትሄድ ስለፈለኩ ነው። አሁን እናንተ ደንበኞችም እዛ አሰብ ንብረታቸው ቀልጦባቸዋል በኢትዮ ኤርትራ ጦርነት ጊዜ? በጣም ብዙ ካምፓኒዎች እኔ ማቃቸው ራሱ ከገበያ የወጡ ብዙ ሰዎች አሉ። አዝነው ተጎድተው እንትን ብለው። በነገራችን ላይ ይሄ ቦዝ ዌይስ ነው። ኤርትራውያንም ጥሩ የነበሩ ባለሀብቶች ከዚህ
ያልታሰበ ለምሳሌ አንዳንድ ህንፃዎች በሚገርም ዋጋ የተሸጡባቸው አሉ። ታስታውሳለህ? እዚህ በጨው በረንዳ ብዙ መጋዘኖች አውቃለሁ። ሜክሲኮ አካባቢ እዚህ ምንድነው ቄራ ጋር አንድ ታስታውስም? ውጋገን ባንክ የነበረበት ህንፃ ለምሳሌ አውቀዋለሁ። በጣም በሚያሳዝን ዋጋ ነው እንደውም በሞተ ዋጋ የሰውየው ሰርቶ እንትን ያለው ቦዝ ዌይስ ትራጀዲ ነው። የተወረሱም አሉ። ኢቭን እዚህ ለገሃር አካባቢ ታስታውስ እንደሆነ የኤርትራውያን በአደራም ሰጥተው የተቀሙም አሉ፣ የተወሰደባቸውም አሉ። እነሱም ሳይድ ኦነስትሊ መናገር ያስፈልጋል። ግን ዘማጆሪቲው እኛም የአይን ውሃቸው እስካላማረን ተብሎ እነዚያ ተጠርዘው ይሄዱ። ሪሊ ትራጀዲ። በተለይ አሰብ ላይ ከነዳጅ ድርጅት ጋር አንድ ሪፋይነሪ አለ። ኦልድ ሪፋይነሪ ነው። በወቅቱ ታስታውስ እንደሆነ ቮሊዩም ዋስ ፕሮዳክሽኑ በጣም እየሞተ ስለነበረ የሪፋይንድ የሆነውን መግዛት ጀምሮ ነበር መንግስት። ገዝቶ ከማጣራት ይልቅ አያዋጣም ስለተባለ አይ ቲንክ በወቅቱ የተጣራውን ይገዙ ነበር። እንደዛ ነው ማስታወሰው። እና ጦርነቱም እኮ በጣም ኮንሱም ያደርግ ነበር። ነዳጅ በወቅቱ ደግሞ የነበረው መንግስት አንዳንዴ ኦቨር ፍቅር ሆነና በሩን ብርግድግድ አድርጎ ከፈተ። በኋላ ሳናቀው ነው የደረሰብን ብሎ ልክ እንደ መንግስት መቼም አንተ ነገሮችን ትሬንዶችን መገመት አለብህ። ያው አንተ ደግሞ ፖለቲካል ሳይንስም ስለተማርክ ኢቭን ኮስታችንን እንቀንሳለን። ይሄ ሚሊተሪኛ ካሁን ወዲያ ሰላም ነው። ድሮ የነበረው መንግስት ጠባጫሪ ነው፣ ከሁሉም ጋር ሲቧቀስ ሲናከስ ምናምን ያው የድሮውን እንትን ትሌለ እና አሁን ሰላም ነው፣ ምንም ጭቅጭቅ የለብንም። ስለዚህ ዳውን ሳይዝ ተደርጎ ነበር። ታስታውስ እንደሆነ የሚሊተሪ በጀት በጣም ብዙ፣ ዲፌንስ በጀት በደንብ ዲፌንስ ኢቭን ፐርሶኔል በጣም ሞቶ ነበር። ሰራዊት ቅነሳ ይባል ተቀንሶ ኢቭን የነሱ ታጋዮች ራሱ ተቀንሰው ወደ ሀገራቸው የሚመለሱ ተመልሰው በጣም ሚኒማል ፎርስ ነበር የነበረው። ሶ ኤሪትሪያንስ ወር አት ዛት ታይም ትሬኒንጉ ሳዋው ምኑ ቀጥሎ ነበር በሞራል። ሶ በወቅቱ ያሰቡት የነበረው እዚህ እንዳሰቡት አልሆን ሲል እዚህ ያለው መንግስት አንዳንድ ኮሜርሻል ነገሮች ሆርን ባንክ ታስታውሳለህ? እንደዛ ነገሮች ሲፈጠሩ ያው እንቀጣዋለን ብለው ነበር አመጣጣቸው። ቀተን ስርዓት እናስይዘዋለን አይነት ነገር ነው ስገምት። አሁን በራሴም በያው ከፖለቲክስ ጋር ስለምል ፕሮባብሊ ስርዓት ለማስያዝ እና ካይንድ ኦፍ ሾው ኦፍ ፎርስ ነገር ነበርና ያው ይሄኛውም በወቅቱ እንዳሰቡት ሳይሆን ህዝቡም ግር ብሎ ንዴትም ስለነበረ የቀድሞ ጦር ሰራዊትም ምናምን ሲል ጥሪ ቀረበላችሁ። የኢትዮጵያም ህዝብ ዳር ድንበር ተደፈረ ነው ተደፈረ ምናምን ተመታሃል ምናምን አሉት። ያው መቼም ህዝቡ የነበረውን ረሳና ያው እንትን አለ። የጦሩስ ራሱ ሜዳ ላይ ተጥሎ የነበረ ነው አይደል? የዘሎ የገባው እንደ አዲስ ገባ። ሶ ነገርየው በጣም እየተካረረ ሲሄድ ያው አሰብ ተዘግቶ ቀረ። ያው ህዝቡ ቀለጠ። ስለዚህኛ ወደ ጅቡቲ ባህር ላይ ነበሩት። ወደ ጅቡቲ ቢቻረጉ ሞያሌስ ከዛ በኋላ ሞምባሳ በሞያሌ በኩል too far from probably ለሳውዘርን ፓርት ሊያገለግል እንጂ ከዚህ ከአዲስ አበባ ሞምባሳ ወደ 1600 ምናምን ኪሎ ሜትር አካባቢ ነው። too much የብሱ ብቻ ማለት ነው። twice of ጅቡቲማ 700 ነው ማርከቡ ነው። ባቡር ነው 700 እንጂ በእንትን 925 አካባቢ ነው። መኪናውም ተመዝማዛ ነው። እና እሺ አሁን ዞረ። አንዳንዱ ወደ ጅቡቲ ዞሩ። ሶ ለጅቡቲ ጃክፖት ሆነ። ከሰማይ የወረደ መና። አይ ሪሜምበር እኛ ትራንዚት ካምፓኒ በምንሰራ ጊዜ በተደጋጋሚ እኔ ከመገናኛ ሚኒስትራቸው ጋር ምናምን ሁሉ እራትን በላ ነበር እየመጡት። ጊዮን ሆቴል ነበር ያን ጊዜ ትልቁ ዲሰንት ሆቴል የሚባለው እና እሳቸው ጋር መተን እንትን ስንል በቃ ኢቭን to my knowledge ለሚሊተሪው ራሱ በ3 ወር በ4 ወር አንዴ ነው ደሞዝ የሚከፍሉት። 1500 ምናምን ጦር ሰራዊት ነው የነበራት ጅቡቲ። እና ለኬኛው ሲዞር ጃክፖት መጣ ለነሱ። ምን ነበር የኢኮኖሚያቸው መሰረት? አንዱ አሮጌ ባቡር አለች፣ የሚሊክ ባቡር አለች። የተወሰነም ያው
በተወሰነ መልኩ ሊሚትድ በሆነ 10% ሊሆን ይችላል ከኢትዮጵያም ጋር ፖርት ሰርቪስ እንሰራለን እኮ እኛም እንሰራ ነበር። I was the one who promote ጅቡቲን ተጠቀሙ በተለይ ከፋሪስ ስለሚመጣ ብዬ ፕሮሞት አደረግ ነበር ነው ጅቡቲን ተጠቀሙ ወደ በንስጠቀም ይኑራችሁ። ንድሬዳዋም ከሱ ጀርባ ደግሞ ንድሬዳዋም ደግሞ ነጋዴዎች ስለነበሩ ሰማው 100% በአሰብ አይደለም የምንጠቀመው እዛም ቢሆን ጅቡቲ ስላለ ባቡርም አለ የተወሰነች ፐርሰንት ሼር ያገኙ ነበር። ፕላስ ለጦር ሰፈር ያከራያሉ። የፈረንሳይና አሜሪካን ፈረንሳይ ምናምን ጦር ሰፈር ያከራያሉ። በቃ በጣም ሊሚትድ ነው በጀታቸው የነበረው። ያው they are completely dependent on Ethiopia for supply items, food supply ምናምን። ያው ጅቡቲ ምንም ፕሮባብሊ አሳ ነው የምታገኘው ከሎካሊ ሬድ ሲ ላይ እና የተወሰነ ሊሚትድ ነው። ሪሶርስም የላቸውም በወቅቱ። ጃክፖት ነው የመጣላቸው። ከዛስ ለዛ ሙባረግን በወቅቱ they were not able to handle the huge shipment ኢትዮጵያን ዲማንድ። እዛ ላይ ደግሞ ታስታውስ እንደነበረ መሳሪያም ራሱ መግዛት ምናምን የነበረው ድንገት ኤስካሌት አደረገና ጦርነቱ ሲሄድ ያው በዚህ ነው ይዞረው። በወቅቱ ሚስተር ሐሰን ጉሌድ ነበሩ the leader of Djibouti እና ያው ፋይት ሲደረግ መሳሪያ ይገባል። ሌላውም እንደ ጉድ ኢምፖርት ነበር። ኢኮኖሚ ተነቃቅቶ ነበር። በርግጥ በደንብ ተነቃቅቶ ነበር። እርዳታው በደንብ ፍሎ ያደርግ ነበር። ፎሪን ኢንቨስትመንቱም ጥሩ ነበር። ከዚህ ኢኮኖሚም ስንመጣ ስንመጣው ከዛ ኢትዮጵያውያን ነጋዴዎችም ነፃ ገበያ ሲባሉ ነፃ ገበያ ነው። አግሬሲቭሊ ብድር ነበር። የዓለም ባንክ IMF በደንብ ያበድሩ ስለነበረ መንግስት ደግሞ አንጻራዊ ያው መቼም ሰላም ነበር። ከ83 እስከ 7 ዓመት እርፍ ብለው ነበር። ሶ ያን ወቅት እንደ ጥሩ እንትን ስለነበረ ኢኮኖሚውም ተነቃቅቶ ነበር። ይሄኛው አንፎርቹኔት ኢቨንት እስኪ ያደርግ ማለት ነው። ሶ ወደዛ የሆነ ሆኖ ወደዛው ሙቭ ስናደርግ በጣም ከባድ ጊዜ ነበር። ኤር ኮንዲሽኒንግ ምናምን አልነበረም። ግራጁዋሊ ነው ዲፒ ወርልድ ምናምን ኢንቨስት እያደረጉበት ጅቡቲ አሁን ከኢስት አፍሪካ እንግዲህ ዘ ቤስት የሚባል ወደብ ነው። የወደብ አገልግሎቱን አስፋፉት። ኢንቨስትመንት በደንብ ኢንቨስት አደረጉ። ገቢያቸውም በጣም ባይ ፋር ሄደ። ፕሮባብሊ አንኢማጂነብል 20-25 years ago ከጦርነቱ በፊት በነበረው በፍጹም ኢማጂን የማያደርጉትን ገንዘብ አገኙ። ሶ ያ ገንዘብ ደግሞ እንደ ኮላተራልም ስለሚሆን በብድርም የራሳቸውን ኢንቨስትመንት እንትን ብለው ያልታሰበ ያው በአንድ 10 ዓመት 15 ዓመት ድረስ ኢንቨስት ያደርጉ ሲገነቡ ቆዩ። በወቅቱ መጀመሪያ ዲፒ ወርልድ የዱባይ ፖርት አውቶሪቲ ነበር አቋሉ እሱ ኢንቨስት አድርገዋል። ከዛም ቻይኒዞችም አሁን በጣም ሄቪሊ ኢንቨስት አድርገዋል ፍሪዞን ምናምን ላይ አሁን ቤልት ኤንድ ሮድ ይያሉ ምናምን እዛ ኢኒሺየቲቭ ያደርጉት ነው። በአጋጣሚ ደግሞ ቢኮዝ ኦፍ ጂኦፖለቲክስ ድሮ ፈረንሳይ ነበረች እንትን የምታደርግ የነበረው ቤዝ የነበራት ዋነኛ ብቸኛ። አሁን አሜሪካኖቹ አሉ፣ ጃፓን፣ ሌሎች በጣም ብዙ ቻይና probably the first overseas ከሀገሯ ውጭ ያላት ጅቡቲ ላይ ይመስለኛል። ሌሎች ሀገራት ደግሞ አሉ በፈረንሳይ ስር ሆኖ ያሉ እንደ ጀርመን አይነቶች ቻንስመን ሳይደርሱ ስፓኒሽ ሆቴል ላይ ስትሄድ ብዙ ስፓኒሾችም አሉ የምታገኛቸው እንትኖች አሉና አይ ቲንክ እሱ ሬንቱ ራሱ የሚናቅ አይደለም። ጎን ለጎን አንድ የምጠይቅልህ እንግዲህ 8 የሰራዊት ቤዝም አላት። ጎን ለጎን እያደገላት ነው። በአንድ ጎኑ ደግሞ አሁን ስለ ጅቡቲ ፖርት ሳነብ ታጁራ ይባላለው፣ ሌላ ዶርሃሌ ይባላለው። ፖርት ጅቡቲ ራሱ አለ። ይሄ ኦልደስት ኢን ሂስቶሪ ይሉታል እነሱ። ሆራይዘን ኦይል ተርሚናል አለ። እንዴት ነው አንዳንዱ ኮንቴነር ተርሚናል ይሉታል ምናምን ከአንድም ሁለት ያለበትም አለ። እስቲ እንዳለ ጅቡቲ ስንል ምን አይነት ፖርት ነው ያላት? ጅቡቲ ይኸውልህ ኦልድ ፖርት የሚባለው ኦልሞስት መሀል ከተማ አይነት የምትለው ቦታ ላይ ነው ያለው። በመካከል ያለ ነው። በጣም መሀል ላይ ነው ያለው። እሱ ብዙ የመጀመሪያው የነበረው ፖርት ነው እሱ።
ኦልሞስት በዛ ዙሪያ ነው ከተማውም ሃውስ ሆልዶችም ያሉት ሆቴሎችም አሁን እንደውም ሞሎችም ምንም እየሰሩበት ነው ያሉት። ከዛ ቀጥሎ ዶላሬ ኮንቴነር ተርሚናል ነው እሱ ስፔሻላይዝ ያደረገው። ይሄኛው ይሄ መልቲ ፐርፐዝ አይነት ነው የኦልዱ የኮይሉንም ምኑንም ከዛ ዲኤምፒ ይባላል ደግሞ ዲኤምፒ የሚሉት አለ። እሱ አሁን ለምሳሌ ለበትን ጭነት ነው በብዛት ለይሄ ማዳበሪያ ስኳር ስንገዛ ስኳር ስንዴ ምናምን እዛ ነው። አይ ቲንክ ሚድሮክም የተወሰነ ኢንቨስት ያደርገበታል እዛ አካባቢ እና ለራሱ አገልግሎቶች ነው ወይስ እሱ ያከራያል? ሰርቪስም ይሰራ ነበር እንጂ ፖርት ላይም ይሳተፉ ነበር። ኢንቨስትመንት ነበራቸው እዛ። ኢቭን ሸራተንን ምናምን ሸራተን ሆቴል ነበር እኮ ጅቡቲ እዛ። ሰማለሁ ጅቡቲ ሸራተን ሆቴል ጅቡቲ ሸራተን አለ። በኋላ ምንድነው የሆነው ወደ ፖርቶቹ ስንመለስ ኦልድ ፖርት አለ። እሱ ብዙም ፋንክሽናል አይደለም። የተወሰኑ ነገሮች የሚራገፉበት አለ። ቀጥሎ ዲኤምፒ አለ ለብትን ነገር። ዶላሬ ኮንቴነር ተርሚናል ማለት ለኮንቴነር አሁን አብዛኛው ሺፕመንት አሁን ይሄ በኮንቴነር አለ የሚመጡት የኮንቴነር ሃንድሊንግ አሁን ሌሎቹ የድሮቹ ክሬን ላይ ያስፈልጋል። ክሬን ይዘው ራሳቸው ፖርቶች ማነው ቬስሎቹ ላይ ኦልዶቹ ቬስሎች ክሬን አላቸው ከራሳቸው ላይ ያወርዳሉ ያነሱ ነው ቁጭ የሚያደርጉት ያነሳ በጣም አሰልቺ ነው ራሱ አወራረዳቸው። አንድ ኮይል ለምሳሌ ጭኖ የመጣ ቀስ እያለ ያነሳ እንትን ወደ ደረቅ መሬት። ይሄኛው ግን ደረቅ መሬት ላይ ክሬን ይባላሉ ትልልቆቹ ክሬኖች። አንዳንዶቹ ጎማ ያላቸው አንዳንዶቹ በሃዲድ የሚሄዱ ናቸው። ፕሮባብሊ ቢሮ መታየተው እንደሆነ በፎቶግራፍ አይተዋል። ወደዚህ ወደዛ ሙቭ እያደረጉ ነው። በጣም ፈጣኖች ናቸው። አንዳንዴ አትዋንጎ 4 ኮንቴነር ምናምን ፒክ አድርጎ ቁጭ ምን የሚያደርገው ወደ ኮንቴነር ተርሚናል። የሱ አይነት አሁን ለምሳሌ ሲንጋፖር ብትሄድ ሲነግሩኝ ወደ 68 ክሬን አላቸው። እዚህ ምናልባት 78 ቢኖራቸው ነው ግን ስቲል they can manage it. ሂውጅ ኢንቨስትመንት ነው እሱ ላይ የምታደርገው። ባዶ ኮንቴነር በደንብ ተሰርቶ ተዘጋጅቶ መርከቦቹ ኮንቴነሩን ጭኖ ነው የሚመጡት። ስለዚህ ምንድነው የሚሆነው ልክ በርዝ ሲያደርጉ እሱ ፒክ ያደርጋል በተሰጠው ሎድ ሊስት መሰረት ወዲያው ይጭናል። ወዲያውኑ ፒክ አድርጎ ኤክስፖርትም ካለው ደግሞ መልሶ እዛ ላይ ይጭንና ሙቭ ራሱ እንትን ነው በጣም ፈጣን ነው። ሶ ኮንቴነር ተርሚናሉ የሚባለው እሱ ነው። ሆራይዘን ማለት ለእንትን ነው ለሊኩዊድ ይሄ ፔትሮሊየም ነዳጅ ምናምን ውጤቶች ማስቀመጫ ነው። ሌላ ደግሞ ታጁራ ፖርት ማለት ምን ሆነ መሰለ አይ ቲንክ the late prime minister መለስ መሰሉኝ ይመስለኛል ተጨማሪ ለኢትዮጵያ ፖርት ይሄኛው እየጠበበን ነው አይነት ነገር ብለው ከመንግስት ከጅቡቲ መንግስት ሰዎች ጋር ተነጋግረው ነው ኢንቨስት ተደርጎ የተሰራው። ኢትዮጵያ ሼርለት ይመስላል around 130 ኪሎሜትር out of ጅቡቲ። ሌሎቹ እዛው አካባቢ ናቸው እንዳልኩ ኦልድ ፖርት እዛው ሲቲ ሴንተር ብትለው ይሻላል እዛው ላይ ነው ያለው። ቀጥሎ ዲኤምፒ አለ እዛው ትንሽ ወደ 3-4 ኪሎሜትር እዛው ታየዋለህ። ሆቴል ቁጭ ብለን እናየዋለን። ከዛ ወደ ዶላሬም ስትሄድ ያው ምናልባት 5-6 ኪሎሜትር ከዛ ሆራይዘንም እዛው ዶላሬ አካባቢ ነው። ይሄኛው ግን ታጁራ ወጣ ያለ ነው። ታጁራ ወደ 130 ምናምን ኪሎሜትር ነው። it is near to Ethiopian border ኢትዮጵያና ወዲህ ነው እንዴ ወደ እንትና በራሱ መንገድ ሁሉ ተሰርቶለታል። በበለሆ ምናምን የሚባል ከዛ ቀጥታ ሰመራ ነው የሚያስወጣው መንገዱ በለሆ በሚባል መንገድ። ይሄኛው ግን ሁለት መንገድ ነው ያለው ከጅቡቲ ስትነሳ። አንደኛው በጋላፊ የአፋር ክልል ሆኖ የሚወጣው መንገድ ነው። ያዘር ደግሞ በደወሌ አይሻ ደወሌ በድሬዳዋ ሃይዌይም አለው መሰለኝ። ኦፍ ኮርስ በደንብ ዌል ሜድ ቶል ሮድ አለው። ቶል ሮድ ልትለው ትችላለህ። እንደዛ ነው መሰለኝ። ኦፍ ኮርስ ቶል ሮድ ነው። እንደዛ አድርገውታል። ሁለቱ መንገዶች ናቸው እንግዲህ። ሶስተኛው ያኛው ነው እና ይሄ የታጁራ ፖርት ግን ሳድሊ ሰውየው ሲሞቱ ያው ፕራይም ሚኒስትሩ አቶ ኃይለማርያም ጊዜ መሰለኝ የተመረቀው ይመስለኛል ትዝ ይለኛል። ለብትን ነገር ነው እንትን ያሉት ግን the most underutilized ፖርት ነው። I have seen it personally። እኛ እዚህ ፖርት ያለን እንላለን እነሱ ግን
ጠይቃቸው በሁለት ወር አንዴ ምናምን ነው መርከብ የሚመጣው ነው የሚሉት። ብዙ ጊዜ ሲጠቀምቦት የነበረው ለኮል ኢምፖርት ኮል ይሄ ድንጋይ ከሰል ለሲሚንቶ ግብአት የሚውልበት ፋብሪካ በጣም ፕሮባብሊ ፈርቲላይዘር ለሱ ነው። ኦልሞስት ምንም ነገር የለም ኦፕሬሽን። ለምን? እኛ ስለማንገዛ ነው። የእንትንም ነገር አለው የኢትኒሲቲም ነገር አለው እዛ የጎሳ ጉዳይም አለው። ያው ዲቴል መቼም እንትን ማይባል ያ አፋሮቹ ኤሪያ ነው ያለው። ይሄ ጅቡቲ ደግሞ ያው ወደ ኢቭን መንገድ የሚያሳዝንህ ነገር ሞስት ኢምፖርታንት መንገድ ለኛ ከጅቡቲ ስሩ ጋላፊ ያለው መንገድ ነው። እንግዲህ more than 25 years አይደለ since we started using the Djibouti port still ተጠግኖ አላለቀም። ብዙ ሹፌሮችም ሲያማርሩ አውቃለሁ። እንዴ በቃ እርሻ እኮ ነው ያው የበረሃ መንገድ ስለሆነ ነው እንጂ ፋርም ላንድ ብትለው ይመረጣል። especially some kilometers እየሰሩት ነው ግን you know በጣም እንትን ነው። ኢቭን የኢትዮጵያ መንግስትም እንጠግነው ምንም ሲባልም ፍላጎትም ያላቸው ዘፋኒቲንግ ግን የኮቴ ደግሞ ይቀበላሉ። ዲያዘር ያው የድሬዳዋ መንገድ ነው እሱ ግን you know it's important but priority should be given in my view ለዚህኛው መንገድ ነው። ምክንያቱም the bulk of the shipment is coming through ጋላፊ ግን ይሄኛው ነው ቀድሞ ያለቀው። this is nice road ነው ያለው። the problem is በዛ እንዳትሄድ ደግሞ ዳገት ቁልቁለት አለው። መኪኖች ብዙ አይመርጡትም። ኢቭን ድሬዳዋም ከደረስክ በኋላ ሂርና ምናምን መንገዶቹ በጣም ከባድ ነው። ማዛነ ዳገታማ ነው። ይሄ ግን እንደምታየው አፋር ሰመራ ምናምን ካልክ ቅልጥ ያለ ሜዳ ነው የምታየው ነው። ቀጥታ እስከ አዳማ ምናምን እስክትመጣ ድረስ በጣም ጽድት ያለ መንገድ ነው። እንደውም አሁን ሰምተን እንደሆነ ከቶል ሮድ ከአዳማ አዋሽ ድረስ ይሰራል። እሱ የተጋመሰ ኢቨንቹዋሊ ከጅቡቲ ቦርደር ድረስ የሚሰራ ይመስለኛል። ከአይሻ ደወሌው ጋር የሚገናኝ ነው። አይሻ ደወሌው ለብቻ ነው። ይሄኛው ዲስ ኢዝ እንትን ነው። ከአዳማ አዋሽ ሌላ ኤክስቴንሽኑ ነው የምከታተለው እንትን ነው ያው። ከዛ ደግሞ ድሬዳዋ በቆላው የሚሄድ ማለት አሁን በሂርና በቁልቢ የሚሄደው መንገድ ትቶ ልክ እንደ ባቡሩ በሜኢሶ ታቹን በቆላው የሚሄድ ሃይዌይ ነው። ብዙ መንገድ እኮ ተሰርቶለታል። በዛኛው የሚቀጥል ይመስለኛል እስከ ጋላፊ ምናምን ድረስ የዛኛው ኤክስቴንሽን ሊሆን ይችላል። ኤክስቴንሽን ምክንያቱም ለሁለቱም ያስፈልገናል። ሶ ያ ነው እና በኋላ ላይ ግን ያው ብቸኝነት መቆጣጠር ሲመጣ እኛም ኦፕሽን አጣን። ያንን የመሰለ ለከረቲቭ ቢዝነስ የሚሰራጉ ጅቡቲያንስ አሁን እያደገ ሲሄድ ኢንቨስትመንትም እየጨመረ ሲሄድ መጀመሪያ የኮቴው የምኑ በፊት በደንብ እንኳን ደህና መጣችሁ ሲባል የነበረው ማንገጨኛ ሁሉ ወደ ሚስትሪትመንት መጣ። እንትኖቹ ደግሞ ኮስቶቹ በጣም እየጨመሩ ፖርት ቻርጁ ምኑም so because we have no way to challenge since Djibouti is the only alternative at that time. so እያደገ ሲመጣ ያው አሁን ኢምፖርት ቢላችን በከፍተኛ ሁኔታ ጨምሮ but the service we are getting is ያን ያህል የሚያመረቅ አይደለም honestly speaking. ፖርቱ of course በወቅቱ ከነበረው በጣም ብዙ ተሻሽሏል። አሁን if you compare it with other East African ports ብዙ ጥሩ አሁን ወደፊትም ሊጠቀሙበት ይችላሉ። ኢቭን የኢትዮጵያ ማርኬት እንትን ቢል እንደ ትራንስሺፕመንት ፖርትም ሊያደርጉት ይችላሉ ወደፊት። ምክንያቱም ዴብዙ እስከ 18 ሜትር አካባቢ 18 እስከ 20 አካባቢ ይሉታል። ለምሳሌ አሰብ የምትወስደው 9 ሜትር ምናምን ነው። ስለዚህ ምን ሻሎ ነው በጣም ዋን ትልቅ ፖርት ነው ለማለት አንዱ ዴብዙ ነው የሚወስነው እኮ ሞር መርከብ እንዲቀርብልህ ያደርጋል። ሞር እነዚህ መርከቦቹ በርዝ ይባላል። በርዝ ማለት ያው እንዳልኩ ቅድም ታግ ቦቶች አሉ አይደለ? እነሱ እስከሚያመጡት ድረስ ይጎትቱትና ያመጡትና ይጣፈራል በደንብ ታስሮ እንትኖች አሉ አለየም ገመድ ትልቅ ገመድ አይቻለሁ። ሃይሲ ላይ ሲሆን ደግሞ አንከር ያደርጋል።
አንከር ማለት መልህቅ መጣል ማለት ነው። ትልቅ ድሮ ሺፒንግ ላይን ላይ ደጃፍ ላይ ነበር። ደጃፍ ላይ ነበር ወፍራም ብረት። ትልቅ ወፍራም ብረት እሱ ተወርውሮ ወደ ታች ይወርድና ይነክሳል መሬት እንትን እንዳይወስደው ማዕበል ንፋስ ወዲያ እንዳያንገላታው ነው አንከር ይደረጋል። አንከር ማለት መልህቅ መጣል ማለት ነው። በርዝ ማድረግ ደግሞ መርከቡ ተጠግቶ ልክ እንዲህ በጎኑ ነው የሚቆመው። ወደቡ ጫፍ ላይ የወደቡን አንዱም ኢቫሉዌት የምታደርገው ስንት መርከብ አትታይም ያቆማል። ለምሳሌ ታጁራን ብትወስድ 3 ሚዲየም ሳይዝ መርከቦች ነው ዋንጎ በርዝ ሊያደርጉ የሚችሉት። የሌሎቹ አሁን የዶራሌ ትንሽ ከፍ እያለ ይመጣል። ምናልባት ዋንጎ እንትን ለምን ያህል ያስተናግዳል የሚለው ነው አንዱ። ሁለተኛው ዴብዙ፣ ሌላው ደግሞ ሃንድሊንግ ማቴሪያሎቹ እነሱ ኮሚኒኬሽን፣ የሴፍቲ የምናምን ጉዳዮች እንዴት ነው እንትን የሚለው ነው አንዱ ፖርት። በዚህ ብዙ ኢንቨስትመንት መጀመሪያ ዲፒ ወርልድ ከዛም ቻይኒዞቹ እንትን ብለው በጣም ብዙ በቢሊየን ፕሮባብሊ እስከ 15 ቢሊየን በጣም ብዙ ገንዘብ ኢንቨስት ተደርጎበታል። አሁን ጥሩ ደረጃ ላይ ከሚገኙ ኢፍ ኖት አፍሪካ ከኢስት አፍሪካ ጥሩ የሚባሉ እንትን ላይ ኢቭን ዳር ሰላም ሞምባሳ ምናምን ከምትላቸው የተሻለ አገልግሎት ይሰጣል። ኦልሬዲ ዴድ ማሳዋ ምናምን እዛው እንዳነበሩበት ነው ያሉት። ጋሽ መንግስቱ ቢመጡ ራሱ እዛው እንደነበረ ነው የሚያገኙት። ዘሆል ኤሪትሪያን የሚመስለኝ እኔ ስገምት አስመራ የምትሄድ ምንም የምትሄድ አሰብ የምትሄድ አሰብ እንደውም የመጨረሻ እኔ እንጃ ዘፎርጎትን ይመስለኛል ሳስበው። ሶ በዛ ደረጃ ሆነ ያው ኮምፕሊትሊ ወደ ጅቡቲ ዞርን ማለት ነው። አይ ቲንክ እንትኑ በጣም የወደድኩት ይሄን ውይይት ብዙ ሰው እኔን ጨምሮ የዚህ የባህር በር የወደብ የራስን ወደብ አለማስተዳደር ያለውን ጉዳትና ጥቅም በሚገባ ይረዱበታል ብዬ አስባለሁ። እንረዳለን ብዬ አስባለሁ። እኔም በራሴ ቁጭት አለ። አንተ ለምሳሌ ይሄን ሁሉ በዝርዝር ታውቀዋለህ። በጣም ምንድን ነው ቁጭ ህመም ነው እንጂ ያለው as a logistics person look what happened ኢትዮ ኤሪትሪያን ወር ጊዜ especially the final 92 ላይ 2000 ነው አይደል? በፈረንጅ 2000 አካባቢ መጨረሻ ላይ ነገሩ ጦርነቱ እየተካረረ ሲሄድ ኢምባርጎ ነበር። ማዕቀብ ተጥሎብናል። ግዢ ላይ በተለይ ተጥሎ ነበር የጦር መሳሪያ እነሱ ምንም ሀስለር ናቸው። ቤትም ያስገቡታል because they do have their own ports. Since Ethiopia is landlocked, we are at the mercy of our partners. Otherwise, air shipment ነው። እሱ ደግሞ ዳምን ኤክስፔንሲቭ ነው። ትልልቆቹ በጣም በአንቶኖቭ ስንቱን አመላልሰት ትችላለህ። በአንቶኖቭ እንትን አድርገህ በጣም ብዙ ችግር እንደውም ባለፈው ጊዜ የኢትዮጵያን ኤር ፎርስ የነበሩ ሰዎች ሲናገሩ ሰምተህ ከሆነ በወቅቱ ሚግ 29 የነበራት ኤሪትሪያ ኢትዮጵያ እሱን ኦቨርቴክ ለማድረግ ሱ 27 ቦምበር ገዝታ ነበር። እሱን ለማስገባት የነበረው ሀስል እንዲህ ነው አትለው። በጣም የሚያሳዝን ትራጀዲ ነበር። እንደውም በወቅቱ የነበሩት ከነሱ ጋር ኤርፎርስ የነበሩ ሰዎች በወቅቱ የነበሩት የመንግስት ባለስልጣኖች ራሱ አዝነው ተቆጭተዋል ነው የባህር በር በማጣት። አንድ ወቅት እዚህ እንደሆነ ጫው ከጅቡቲ እንገዛ ነበርኛ። አንድ ሀይቅ አላቸው ሌክ አሳልም ይልባል። በብዛት ጫው ከዛ ነበር የምንገዛው። ግን ዋጋ ምናምን ሪዝን ተነስቶ ከየመን ነው ምናምን የሚመጣ ተባለ። አይቻልም ማለፍ አይችልም አሉ። እኛ ጫው እያለን ከሌላ ቦታ ታገዙም እንደማለት ነው። በት እግዚአብሔር መቼም ደግ ነው። እዚህ አፍዴራ የሚባል ጫው መጣ ከሁሉም ገላገለን። አዩ ጅቡቲ የዚህን ያህል ኢንፎርስ ማድረግ ትችላለች። ሌላው ደግሞ ትሬት ምንድነው? አሁን ግብጾቹ ያው በእንትን እየዞሩ ብራይብ ነው የሚያደርጉት። ፕሮክሲ ዋር ነው እንደምታውቀው። ጅቡቲዎቹን አንዳንዴ ሶላር እንገጥምልሻለን፣ የኢትዮጵያን ኤሌክትሪክ አትግዢ፣ መሳሪያ እንዳያልፍ በዛ በኩል አንድ ችግር ቢነሳ እንደዚህ አይነት ነገሮች አሉ። ሶ እጅን ተጠምዝዛ ነው ያለው።
ሌላው ወደ 40 ምናምን 45 ሀገሮች ይመስሉኛል በዓለም ላይ ላንድ ሎክድ። ኢትዮጵያ is number 1 in terms of population, in terms of ኢኮኖሚ size, probably Kazakhstan. ግን in terms of population size, total number of landlocked countries is 500 million. We are 130, around 20% of the total landlocked nation is Ethiopians. This is very sad. በህይወቴ ከማዝንበት በወቅቱ በነበሩ ፖለቲካል ሊደርሺፕ ፖርት ሸቀጥ ነው አይደል ሲባል የነበረው። ፕሮባብሊ አንዳንድ ሰዎች ጂኒየስ ይሏቸዋል ሰውየውን። ኦልሬዲ የሞተ ሰው አይወቀስም። ግን በምን ሂሳብ ፖርት ሸቀጥ እንደሆነ አላውቅም። access to the sea, this is very important. እንዴት በምን ሂሳብ ሸቀጥ ሊሆን ይችላል? ስትራቴጂክ ነው። ነዳጅን ስትራቴጂክ ሸቀጥ ነው ያልክ ሰው እንዴት ነው ፖርትን በገንዘባችን ገዝተን እንሄዳለን? እኛ እንትን አደገኛ እኮ ነው። አሁን ጅቡቲ እኮ አንተ ከሷ ጋር ባትሰራ አንዱ ሰርቫይቭ የሚያደርጉት ምንድን ነው? ያንን በማከራየት አይደለም እንዴ? ለመጣ ሁሉ ያከራያሉ። እሱ ኢምፖርታንስ ስላለው አይደለም እንዴ? የባህር ዳርቻዎች ውስጥ ይሄ ደረቅ መሬቱን ነው። ያው ሌላው ደግሞ ሪሶርሶች ውስጥ በወቅቱ የነበረው ታስታውስ እንደነበረ ጀስት በፖለቲካል ዲሲዥን ባህር ኃይሉ እንዲፈርስ ተደረገ። መርከቦቹ ተሸጡ። አሁን ኢትዮጵያን ሺፒንግ ላይን ነው መርከብ ያለው። we have to pay a lot of money ባህር ላይ ፓርክ ለሚያደርጉት በርዝ ነው ያለው። ስትቆይ በርዝ አድርገህ ምን ስትል እስኪ ጫን ምናምን ስትል እንትን አይደለም። ሌላው የወደብ አገልግሎት ክፍያ ቀላል ነገር አይደለም። ራስ የምታዝበትና ከሰው ተከራይተህ what happened look እንትን ፋይበር ኦፕቲክስ ኢትዮጵያን ቴሌኮም ይዘረጋል ነበርም። እሱ it should have access to the sea መሬት በሲ ነው እንትኑ ላይ ነው። አንዱን በሱዳን አንዱን በጅቡቲ ያው ያሰቡን እንትን ስላለ አንዱን በሞምባሳ ምናምን ነበር ያን ጊዜ። ጅቡቲ በዛ ልናሳልፍ ነው እንቆፍራለን ሲባል ነው በሜጋባይት ተከፍላለ አሳልፍኩ በትራንዛክሽኑ ማለት ነው። እዛ መክፈል አለበት። so they are paying a lot of money። ውርደት ነው። ኪሎሜትሩ ጠባብ ሆነና ጠቀመን እንጂ ሌላው እስቲ አንተ አስበው። Probably Ethiopia is the only nation 40 ኪሎሜትር እንዲህ ባህሩን እያየህ ሳትነካው ኢፌክቲቭሊ ኢትዮጵያ እንድትጎዳ ባይ ዲዛይን የተሰራ መሆኑ ይገባል። ሉክ the map of Eritrea ተስቦ ጅቡቲ Look, ለስኪ ዘጋብን ድረስ በነገራችን ላይ ስትራቴጂካሊ ቢዝነስ ምናምን አሰብ it is nothing for Eritrea። ምንም ኢንቨስትመንት የለም በነገራችን ላይ ምንም። እኔ እስከማውቀው to my knowledge ምንም ኢንቨስት እያደረጉ ፕሮባብሊ የተወሰነ ጊዜ ለማከራየት የሞከሩት ለኢራኖቹ ለምናምን ምንም ኢንቨስትመንት የለም። ለምን it's not actually ብሩ ስኬት ነው ኤርትራ ዋናውም ከተማ ላይ ኢንቨስትመንት የምታየው ነው። ያገኙትን ወይ የሆነ ነገር ከመግዛት ውጪ መሳሪያ ምናምን ወይም ሌላ ላይ ስፔንድ ከማድረግ ይልቅ እንደዚህ አይነት ኢንፍራስትራክቸርም ምጽዋ ላይም የሰሩ አይመስለኝም። ሆነስሊ ሁሉም እንደነበረው ነው ያለው። ኤሪትሪያ እንዳልኩ ነው ዲክ ያረጋል እዛው። ኮሎኔል መንግስቱ አዲስ አበባ ቢመጡ ድንብርብራቸው ነው የሚወጣው እርግጠኛ ነኝ። አሁን ይት ያቁታል። እንኳን አንተ እኮ 2 ወር ቆይተህ ብትመለስ አዲስ አበባ ግራ ነው የሚያጋባው። እኔ ባለፈውን ከኤርፖርት ተቀብዬ የሆነ ሰው በአመቱ ነው የመጣው። ግን ግራ ገባው። በአመቱ ካሳንቺስ የለም ፒያሳ እኮ የለም በዛሬ ባንድ አመት nothing ሌላ ድራማቲክ ነው አዲስ አበባ። ኮሎኔል መንግስቱ በፍጹም ከ30 አመት በኋላ ቢመለሱ አዲስ አበባን ምንም ያውቁትም ነገር ያለ አይመስለኝም። ወስደው ቤተ መንግስታቸው ካላስገባቸው ኤሪትሪያን ግን እንደነበረች የሚያገኙት ይመስለኛል። በእርግጠኝነት ነው የምነግርህ እንደነበረች። ምክንያቱም በወቅቱ እኔ ፖስት ካርድ ሃይ ስኩል ተማሪ ሆኜ የአስመራ ፖስት ካርድ ታስታውሳለህ? ዘንባባው ሲኒማ ቤቱ ያለበት ስትሪት they are proud of it። ፕራይም ሚኒስትሩ እንዳለው እኮ ድህነትን የሚኮሩበት ናቸው።
የአንድ 100 ነው 60 ዓመት የሆነው ማደያ ታስታውሳለህ? አንድ ፊያት መኪና ያለበት እንትን ሲኒማ ቤቱ ሲኒማ ሮማ they are presenting it as if of course treasure ነው። ዱባይም ምንም ታያለህ እሱን ዩኔስኮ መዘገበው እኮ አልተለወጠም ብሎ ነው አመች። አዎ አልተለወጠም ብሎ ባስቀመጡት ቦታ ምን ያደርገኛል? እና እውነቴን ነው የሰውየው እድሜ ነው የጨመረው ወይም የተለወጠው ሰውየው ፊት ነው እንጂ የተለወጠው ሀገሩ እንዳለ ነው። ስቲል ኖ ኢንፍራስትራክቸር። አንድ እንትን ልንገር ፋኒ ነገር ነው። እኛ እዚህ ማህበር ቤት ነው የሰራ ነውና አንዱ ከዛ ሀገር ተወላጅ ነው። እናቱ መጡ ከኤርትራ። እዛ ቤት መገንባት አትችልም፣ አስቸጋሪ ነው። የመንግስት የሰጠህ ነው ያችኑ ተጨናንቃ ትኖራለህ። እዚህ ፕላስቱ ሰርቶ ልጄ መንግስት ሰጥቶ ነው ወይስ ምንድነው? this is very sad። ምንም ኢንቨስትመንት የለም፣ ምንም እንትን የለም። ይሄ ኮንዶሚኒየም ስልክ ምናምን ቢታሰብ አይደለም። አንድ ዳታ የሰማሁት ኤርትራ ውስጥ ከሚወለደው ልጆች ቁጥር በላይ ከኤርትራ ውጪ የሚወለደው ኤርትራዊ ዜጋ ቁጥር ይበልጣል። አንድ ዳታ ትክክል ነው። ምንድነው ታውን እኮ እኔ አዲስ አበባ ውስጥ ያለ እኔ እኮ ምንድነው አንድ እንደውም ወጥቼ አልወጣሁም እኮ ነው ነገርየው። ወይ ሄደው እንትንም እኮ ተለያየንም አልተባለም። እንደው አክቹአሊ ተመልሰን እዚሁ ነው ያለ ነው አይደለ? እሺስ በነገራችን ላይ ጥሩ ህዝብ ነው። እንደ ህዝብ ስታየው ጎበዞች ናቸው። ምንም ጥያቄ የለውም። ምንም ለኛ እኔ ሙሉ ኤርትራ ህዝብ መጥቶ እዚህ ቢኖር I'm the happiest person። ፖለቲክሱን ትተው ምክንያቱም ዲሰንት ናቸው። ከስተመር አያያዝ አሰራር ስራስ ቢሆን ምን ይወጣላቸዋል? እንደ ህዝብ ካየው የሚያሳዝን ህዝብ ነው። እንደ አሁን ዙሪያውን እኮ በደቡብ ሱዳን በሎ ዩጋንዳ፣ ሩዋንዳ፣ ኬንያ ውጤታማ ቢዝነስ ሳውዝ ሱዳን፣ ዩጋንዳ፣ ኢቨን ኬንያ በጣም ጥሩ ጎበዝ ሰዎች ዲሰንት ሰዎች የምታገኘው አንጎላ ኢቨን ጠንካራ ሰራተኛነታቸው የሚመሰክር ነው። እና ያው because of failed administration ፌታቸው እንደዚህ ሆነ እንጂ የማደግም ይቻል ነበር አብሮ ቢሰራ ቅንነት ቢኖር። ለምሳሌ ሉክ ኢትዮጵያ ሊዝ ብታረገው ያንን ምክንያቱም ምንም የሚጠቅም ነገር አይደለም። ትርፍህም ቤት ነው ለምታከራይ ማተቀምበት ከሆነ አከራይተ ብትጠቀምበት ይሄ በጣም እኮ ሲምፕል ቢዝነስ ነው። ቢዝነስ ህግ ነው። ሰው ከሚጠቀምበት ይፍረስ ማለት ነው። ለምሳሌ አንተ አንድ 10 ደጃፍ ቤት አለ ምትኖረው መቼም አንድ ነው። ማደሪያው አንድ ነው። ቤት አላድር በየቀኑ መቼም ሁሉም ሞልታ አታድር። ዘጠኙን ብታከራየውና ቁጭ ብለህ ግርን ሰቅለ ብላ ሲባል ሰው የማይበላ በምን ኢኮኖሚክስ ህግ እንደሆነ አልገባኝም። ይሄ ነው this is what happened probably በሊዝ 50 ዓመት 100 ዓመት ብሰጠው እኛም እፎይ እንላለን። በነገራችን ላይ አሰብ አሁን ዛሬ ቢሰጣት አይበቃንም ለኛ። ኢትዮጵያ እኮ በጣም ትልቅ በብዛት መገንባት አለበት። 5-6 ቻይና እኮ 40 ምናምን ፖርት አላቸው። ኢንዲያ 20 ምናምን 30-40 ፖርት አላቸው። አሜሪካ በጣም ብዙ ፖርት አላቸው ኤቭሪዌር። አክቹአሊ እንትናቸውም እንደምታውቀው ቶፖግራፊው ላንድ ራሱ በውሃ የተከበበ ነው። ሶ ኤቭሪዌር ኢዝ ፖርት። እኛ አንድ መስኮት ነው እዚህ የምንጠይቀው፣ አንድ መስኮት ነው። ዩሮፕ ለምሳሌ እንትን ይጠቀማሉ። ወንዙ ራሱ እንደ ትናንሽ ቀላል የማይባሉ እንትኖች ናቸው። ለምሳሌ ሴይን ወንዝ፣ ራይን ወንዝ ከስዊዘርላንድ እስከ ሮተርዳም ድረስ ምናምን ይኬዳል። ባርጆችን እነዚህ ትናንሽ እንትኖችን ማርክ ብዙ ኢኮኖሚክ ቫልዩ አላቸው ወንዞቹ። እኛ ጋር እውነት ለመናገር ጎርፍ ነው ያለው ብዙዎቹ። ኢቭን አባይ በጋ ላይ ምንም የለም እኮ ዘውን ምናልባት ፕሮባብሊ ባሮ ወንዝ ነው አይደል ያለው? ባሮ ወንዝ ነው ለትራንስፖርት የምትጠቀምበት። ህዳሴ ምናልባት አሁን ዴብዙም ጥሩ ስለሆነ ክሩዝ ተጠቀምበት ይችላል። 70 ምናምን ደሴቶችም ስላሉ 200 ኪሎ ሜትር ባክም ያደርጋል። ወሆም ጀስት ኢንተርቴይንመንት አይነት ነገርና እንትን ግን ብዙዎቹ ሀገሮች ከተማ ውስጥ በወንዞቻቸው ላይ ኢቭን ኢስታንቡል ብትሄድ፣ ሆቺሚን ሲቲ፣ ቪየትናም ሌሎች ያየሁት ሜኮንግ ነው ሶንስ ኢቭን ለንደን
ለንደን ቴምስ ወንዝ ላይ ቴምስ ወንዝም አለ ለንደን ክሩዝ ትጠቀምበታለህ። ኢቭን ማነው ፍራንስ እነዚህ ማነው ሴይን ወንዝ ዳኒዩብ ራሱ ትልልቅ እንትኖች ናቸው። አክቹአሊ እኔ ወንዝ ነው ለማለት ግራ ነው የሚገባኝ። አስተኝቶታል በደንብ ትልቅ ነው እንዲረጋ አድርገውታል። እንትን ያለ ነው። ኢቭን ሊዝበን ሄጄ አውቃለሁና ቴሳ ነው ምናምን የሚባል አንድ ወንዝ አላቸው ከአትላንቲክ ኦሽን ጋር የሚገናኝ ፖርቹጋል። እንዴ ካይሮንም መርሳት የለብንም። ካይሮ ራሱ ትልቅ ነው። እሱም ግን እንደው በብዛት እነዚህኞቹ ኮንቴነር ሺፕ የሚያጓጉዙ ናቸው። ኢቭን የቪየትናም ሜኮንግን ነው የምትለኝ ቪየትናም እሱ ትልቁ ፖርት ነው። ይሄ ግን ኢቭን ሆቺሚን ከተማውን የሚያቋርጥ መርከብ ማነው ኮንቴነር ጭነው 20 50 100 ኮንቴነሮች ጭነው የሚያልፉ ትናንሽ እንትኖች አሉ። ጀልባ በላቸው ምን በላቸው። እሱንም እዚህ እንዳልኩ ያ አይነት ፋሲሊቲ ስለሌለን ምናልባት ይሄ እንትን ተሰንጥቆ ካልገላገለን እንትን ንቅናቄ ሊሰነጠቅ ነው ይላል። ግን ፕሮባብሊ የስምጥ ሸለቆ የዛሬ ሳምንት ይሁን የዛሬ 1000 ዓመት ይሁን አይታወቅም። ብቻ ጂኦግራፊ ተንብዮ ግን ኢቨንቹአሊ እንደሚሰነጠቅ ነው እንትን የሚያወሩትና አይቀሬ ነው መቼ ይሁን አልታወቀም እንጂ የስምጥ ሸለቆን እንትን መቆረጡ አይቀርም ይባላል። መቆረጡ ፕሮባብሊ አፍሪካ ኢትዮጵያን ለሁለት ይገምሳታል ነው አንዱ ነገር። ከዛ ያ ውሃ ውስጥ ይፈሳል እንትኑ ኦሽን ማነው እንትን ይፈጠራል ነው የሚባለው። ግን እሱ መቼ እንደሆነ ስለማይታወቅ ስቲል ግን ሙቭመንት አለ እዛ አካባቢ እና ወደ አሰብ ዞሮ አሰብ ኢትዮጵያን አኮሞዴት አያደርግም። ኢትዮጵያን የገቢና ወጪ ንግድ ኢትዮጵያ ይኸው እንደምታስባት አይደለችም። ትልቅ ሀገር ነች። እኛ እንትን እንዳልነው አይደለም። በምንድን ነው የማውቀው እሱ ትልቅነቷን? በቆዳ ስፋት አይደለም መቼም፣ በተራራ ስፋት አይደለም መቼም። ይኸውልህ ኢትዮጵያ is the second largest populous nation in Africa ህዝብ next to Nigeria። ህዝብ ማለት ደግሞ ማርኬት ማለት ነው። ለምሳሌ ኢትዮጵያ ኢኮኖሚ ቢያድግ ዱባይ ከመሸጥ ኢትዮጵያ መሸጥ በጣም ያዋጣል። ፐርቼዚንግ ፓወሩ ቢያድግ ሚድል ክላሱ ከፍ ቢል ለ130 ሚሊዮን ማቅረብ ነው የሚቻለው። ቻይና እኮ አንዱ መወዳደሪያዋ ምንድነው? ማርኬቱ አይደለም እንዴ? አሜሪካኖቹ ቻይና is too big to ignore ይላሉ። እንዴት አድርገህ እንዴ ችላም አትባላችሁ። ትንባሆ እንኳን 100 ሚሊዮን አጫሽ አለ። እኛን የሚያክል ህዝብ 100 ሚሊዮን አጫሽ አለ ይባላል ቻይና ውስጥ። ሉክ ዘ ማርኬት በቀን ሁለት ቢያጨሱ አስበዋል። ሁለት ቢያጨሱ ስንትና ስንት ቢሊየን ኢንቨስትመንት ነው። ስቴክ ያስፈልጋል። ሰውዬው እንደ ልጅ ትልቅ ቢዝነስ ነው። መኪና በመኪና ሚድል ክላስ ኢትስ ግሮዊንግ በጣም አሁን በ40 ዓመት ውስጥ 400 ሚሊዮን ህዝብ ከአብሶሉት ሌቭል ኦፍ ፖቨርቲ ሊፍትድ አፕ ሆኗል ወደ ሚድል ክላስ። በዚህ በጠቀስኩ ዓመት ደግሞ 500 ቢሊዮነር ፈጥሯል። ኤግዛክትሊ ካን ዩ ኢማጂን። ምናልባት ከ20 ዓመት በፊት ቢሊዮነር ሊስት ውስጥ አንድ ቻይናዊ አታገኝም አልነበረም። አንድ ቻይናዊ። አሁን ግን ፕሮባብሊ ሻንካይ ኦር እንትን አውሮፓ ጓንጁ ምናምን የምትላቸው ከተሞች ምናልባት the largest number of billionaires ያሉት እነሱ ጋር ነው። ነጃክ ማለት ውስጥ ይችላል። የትላንት ናቸው እነሱ ማን ያውቃቸዋል? ድንገት ነው ቦግ ያሉት። ሶ ቻይና አሁን አንዱ መወዳደሪያዋ ምንድነው? ትልቅ ማርኬት ነው። ፖፑሌሽን ትራምፕ ታክስ ሲጥል እነሱም መልሰው ይመርጉበታል። ምን ሊሆን ለምሳሌ what happened ባለፈው ወደ 50 ነው ምናምን 100 ይሁን ቦይንግ አዘው ነበር። ጋሽ ትራምፕ እንትን 100 ምናምን % አልጣለም። እሳቸውም ጣሉ። ከዛ በኋላ የፈለከውን ጨምር ከወደ ትርጉም የለውም ብለው ተውትና ድንገት ተነሱና ቦይንግን አንድ የመጀመሪያውን ዴሊቨር ሲያደርግ መልስልን አንፈልገውም፣ በቃ ዋጋው ተወዷል አሉ። because of ታሪፍ ኢምፖዝ ስላደረጉበት 50 አውሮፕላን ማለት ምን ማለት ነው ታውቃለህ? ምናልባት የ100,000 ጆብ ኦፖርቹኒቲ ነው አሜሪካ ውስጥ የሚያሰጣው። ቱ ማች ትልቅ ፔናልቲ ነው ለአሜሪካ። ለዚህ ነው አሁን ከቻይና ጋር ምናም ወረስ አይቆይ እንደገና ይቀለብሳል በየጊዜው እንደኛ ምናምን እየከለሰ ነው ማለት ነው። ውሳኔውን እያየ ነው። ሌላም ድርሻችንን ወስደናል። እኛም 10% ነው ምናምን ኢምፖዝ አድርጎብናል። ሶ ኢትዮጵያ
አሁን ወደ ኢትዮጵያ ስንመለስ ትልቅ ሀገር ነው። ሳይዙም ፖፑሌሽኑም ኢመርጂንግ ፋስትሊ ያው እሺም ኢኮኖሚስቶቹ በሚሉትም አንዳንድ ነገሮችም ከምታየው we are growing faster probably the fast growing in Africa ስታግኔት ያደርግ አይደለም። ተስፋ አለው በጣም ትልቅ ተስፋ አለው። ሉክ እስቲ $5 ቢሊዮን የሚያወጣ ግድብ አፍሪካ ውስጥ አይታሰብም። ኔቨር ሉክ የአፍሪካን እንትኖች ፖድካስት ውስጥ በደንብ ናይጄሪያ ምናምን በጣም ነው የተደነቁት። እኛ እኮ ራሳችንን አናከብር። እኔ በተለይ ውጪ ሄጄስ ሳይ ነው ኢትዮጵያ ትልቅ መሆኗ የሚገባኝ። ብዙ ጊዜ ኢትዮጵያ ትልቅ ሀገር ነች እንደምታስባት አይደለም። ብልሹ ሰዎች ወይም ማይሆን እጅ ስለወደቀች ነው እንጂ ስፔሻሊ በፊት በነበረው ትልቅ ሰው ቪዥነሪ ላይክ ሲንጋፖርን እኮ ይኸውልህ አንድ ነገር ልንገርህ 40-50 years ago Singapore was a part of Malaysia ምንም የላትም ሲንጋፖር ምንም ሊትራሊ ውሃ ወይ ከሰማይ የወረደውን ያቆሩና እሱን እንትን ብለው ነው ወይ ዲሳሊኔት አድርገው ነው ወይ ከማሌዥያ ገዝተው ነው የሚወስዱት። የተገፋች ሀገር ነች አልፈልግም ተብላ but thanks to this visionary leader of Singapore Lee የሚባለው ሰውዬ he passed away very yeah ችግኝ እንትን ይላል ሲሳቁበት ማስቲካኝ ከመጣት አትችልም ሲንጋፖር። እና አሁን የሲንጋፖር ፓስፖርት መያዝ ማለት one of the top 3 ፓስፖርት በጣም ሪስፔክት ከሚደረጉ even overtaking America ሲንጋፖር ጃፓን ምናምን የተወሰኑ 3 ሰው top 3 countries with respected passport with valuable passport is Singapore. ተፈጥሮ ግን አልተቀማትም። ተስፈሽ ለምሳሌ የኤዥያና አውሮፓ መሃል መሆኗና የፖርቶቿ ኪራይ የፖርት ኪራይ ነው። ምንም ነገር አልነበራቸውም። ምንም ነገር አሁንም ምንም ነገር የላቸውም። ሊትራሊ ኪራይ ሰብሳቢ ናቸው። በቃ የሚሰሩት ያችኑ ፖርት ሰርቪስ ነው። ሲቲ ስቴት ነው አይደል? እንዴ ከተማ ነው እንዳለ ገጠርም የላቸው። በቃ ምንም የለም። እርሻ መሬት የላቸው። እኔ ወዳጄ ነው የፊያታ ፕሬዝዳንት እናነሳለን እሱን ቶማስ ሲም እና ምንም ነገር የለም። ሲንጋፖራውያን ናቸው። ሲንጋፖራዊ ናቸው። ኤርፎርስም ላይ ሰርቷል። እዛም ላይ መንግስት እንትንም ላይ እና በርትተው ስለሰሩ ልጆቻቸውን በደንብ ስላስተማሩ one of the best education is Singapore በደንብ በእንትን ነው የሚማሩት በዲጂታይዝድ በሆነ best telecommunication per capita income one of the highest probably around $90,000 ምናልባት ኦይል ሪች የሆኑ ሀገሮች እንኳን የተወሰኑት ናቸው እዛ የደረሱት እንጂ ካታር probably ሌሎቹ ብዙም እንደዛ ደረጃ ይደርሰ የለም። ሲንጋፖር 6 ሚሊዮን ህዝብ ነው ያላት እና ምንድነው ቪዥነሪ ሰው ሀገር ሲመራ ጠንክሮ ሲይዝ ሀገር ዓለም ኤሪትሪያም እንደዛ ነበር አይደል የሚሉት የነበረው። ችግሩ ቪዥንና ወሬ የተለያየ ነው። ሲንጋፖር ኦፍ አፍሪካ ሲንጋፖር የአፍሪካ ሲንጋፖር እንሆናለን ብለው ነበር ዲዛይን ያደረጉት። the problem is በሚሊተሪ የአፍሪካ እስራኤል በኢኮኖሚ የአፍሪካ ሲንጋፖር አይነት ነገር ነው ዲዛይን የነበራቸው። በት እነሱ ምንድነው እጃቸው ላይ ባለው ነገር አይደለም ይሄኛውን ሳክ ያረክ በሱ መበልጸግ አይነት ነገር ነው የነበረው። ሽፍትነት እና መንግስትነት አብረው ደባልቀውት ነው የተመታ እንትን ያለባቸው የተማታባቸው። ሽፍትነቱም አለ መንግስትም አለ። ከዛ ከፍተኛ ፍላጎት ደግሞ አለ። በቃ እንትን ነው ማይ አምቢሽየስ መሆን አምቢሽን ኦቨር አምቢሽን አንድ ሀገር መጀመሪያ ኢንተርናል ሪሶርስ ሉክ አሁን እዚህ መቼም እንደው እንትናቱ ሰድብኝና ይሄ ሪቨርሳይድ ምናምን ከቻይና ተለምኖ ነበር መጀመሪያ ሲናገሩም የሰማሁት። ጎርፍ ወሰደው አሉ ቻይናዎቹ የሰሩት እንዳለ ሙልጭ ያደረገው። ከአንዳንዶቹን እርከን ምናምን ሲሰሩ አይተሃል። ከኮንሶ
ተሰብስበው ነው የመጡት እነዚህ እርከን የሰሩት። ኢንዲጂነስ ኖሌጅም እኮ አለ አንዳንዴ ራሳችንን ስለም አብዛኛው ነገር የኛው ልጆች ነው የሰሩት። ኢቨን ህዳሴ በለው ኤክስፐርቲዝ የሆኑ ምናልባት 1 or 2% ሊሆኑ ይችላሉ። ወይ በማማከር ወይ ኢንጂነሮቹ ምኖቹ ይሄን አርግ ላቡን ጠብ አድርጎ የሰራው የኛው ሰው ነው። we made it look ህዳሴ ግድብ $5 ቢሊዮን ፕሮባብሊ እነሱ እንደሚሉት በ7 ዓመት ውስጥ በየዓመቱ 1 ቢሊዮን ነው ያመጣል የተባለው አይደል? በ7 ዓመት ውስጥ ጊዜው ምንድነው ብድሩን ይመልሳል፣ ዋጋውን ይከፍላል። the most cheap ምናልባት ፓወር ስቴሽን is ህዳሴ ሬኔሳንስ ዳም በጣም ፐር ካፒታል። ሌሎቹን አሁን ብታያቸው ግድቦች በጣም ሂውጅ የሆነ ኮስት አላቸው እና ህዳሴ ብዙ ነገር ነው፣ ጌም ቼንጀር ነው። ይቻላል ወይ? እነሱ እኮ መጀመሪያ ላይ አይተህ እንደሆነ ያው ሚቴክም ምንም ሲል በነበረ ጊዜ እንደማንጨርሰው ዘላለሙን ይቀራት ነበር እና አግሬሲቭ የሆነ እርምጃ ያሁኑ ሊደርሺፕ ወስዶ ስለጨረሰው ነው። ይሄ ምንም ዚስ ኢዝ ፋክት፣ ምንም የምትለው ነገር አይደለም። እገሌ ጀመረው ኦፍ ኮርስ ጀምሮታል፣ ግን ጨረሰው ነው ዞሮ አይደል እንዴ? የመጀመሪያው ሰው ዱላ ቅብሉን የመጀመሪያውን ዱላ ይዞ ሮጦ ሊሆን ይችላል፣ ግን ዞሮ ሪባኑን የበጠሰው ሰውዬ ነው ጨረሰው የሚባለው። እንደውም አቶ ዳንኤል ክብረት ያሉት ምንድነው ጥሩ ተከላካይ ጥሩ ምናምን አማካይ ሊሆን ይችላል፣ መጨረሻ ግን ጎል ያገባው ነው በስሙ የሚመዘገበው እንጂ that's it you cannot deny this this is fact politics is politics so ወደ ፖርታችን ስንመለስ እሺ ኢትዮጵያ አሁን ባላት ምናልባት የዛሬ 50 ዓመት 2050 ላይ ከ130 ወደ 150 ወደ 160 ሚሊዮን ህዝብ ይገባል። 88ም ይገመታል። 188 ሚሊዮን ዩኤንም ይገመታል። ታውቃለህ 188 because now the rate of increase population increase is around 2.4% per annum በዛ ፕሮጀክት ታረጋው በርዝሬቱ እና እንደው በደንብ እንትን ወደ ሁለት እንኳን ብታረጋው every 24 or 25 years ደብል ያደርጋል ኢትዮጵያ። ለምሳሌ እኔ ሳስታውስ በደርግ ጊዜ ወደ 42 ሚሊዮን ነበር ኢትዮጵያ። ከዛ ያደረገው ሴንሰር ነገር 55 እንደዛ ነገር 60 ድረስ እዛ ሴንሰስ ሲደረግ ታስታውሳለህ? 99 አስታውሳለሁ። እንደዛ ነገር ስንት ነው? 70 ምናምን ሚሊዮን 78 እንደዛ ነገር ሚሊዮን። ይሄ 99 ነው እንግዲህ ልብ በል ሉክ። ስለዚህ በርዝ ምንድነው the good thing population ቻሌንጅም አለው ኦፍ ኮርስ። ስራ ካልሰጠው በጣም ዴንጀረስ ሊሆን ይችላል፣ ሸክም ሊሆን ይችላል። ግን ደግሞ ትልቅም አቅም ነው። እንደው መቶ መለስ ሲሉ አንድ ልጅ እኮ ሆድ ብቻ አይደለም ይዞ የሚወለደው፣ እጅና እግርም ይዞ ይወለዳል። ጥርስ ብቻ አይደለም፣ ሁለት እጅም ይኖረዋል። ካንቀሳቀስከው እናንተ ካልክ ዳይሬክት ካረከው ቪዥነሪ ከሆንክ ትልቅ አቅም ነው። ለምሳሌ ኢንዲያ አንዱ እንትኗ ይሄ ነው። ቻይናን በልጠች ታውቃለህ? አዎ ቻይናን በልጣ ቁጭ አለች በፖፑሌሽን ሳይዝ። ለምሳሌ ዱባይ ውስጥ ከቅድም አሁን ከአንድ ሰዎች ጋር እዛ የሚኖሩ ሰዎች ጋር ነው የሀገሬው ሰው 11% ነው ኤሚራቲ። እንትን ኢንዲያን ወደ 42%። ስንት እጥፍ? 4 እጥፍ ይበልጣል። ሌሎቹ እንደዛው የሀገሩ እንትን ቢሆን እንደውም ሲቀልዱ ፎርዋርዲንግ እንትን ላይ ስንገናኛለን ኮንፈረንስ ላይ ዘ ካፒታል ሲቲ ኦፍ ኢንዲያ ኢዝ ዱባይ ይላሉ። እና ህዝብ ትልቅ እንትን ነው፣ ሀብት ነው፣ ካፒታል ነው፣ ራሱ ገንዘብ ነው ከሰራህበት። ይሄ ህዝብ አሁን ተመልከት እንግዲህ ቻይና 1.4 ቢሊዮን ህዝብ አባብ ሚድል ክላስ ቢሆን ምን ያህል እንደሚያድግ ታውቃለህ? 20 years ago I remember የኢትዮጵያን ቡና ከቻይና ሲሄድ እኔ ሰምቼ አላውቅም። አሁን ግን probably they are top 3 or top 5
ባየርስ ኦፍ ኢትዮጵያን ኮፊ ትሬንድ ራሱ ይቀየራል። ኮንሰምፕሽን ትሬንድ ራሱ ይቀየራል። ሶ እዚህ ሀገር ወደፊት ኢኮኖሚው ተስተካክሎ ፈጣሪ ረድቶን ትንሽ ከፍ ቢል ሉክ ይሄ ልብስ ፋብሪካ ብታቋቁም ጅቡቲ ብታቋቁም ነው ወይስ ኢትዮጵያ ነው? ምንድነው? ምንም እኮ ግልጽ ነው አይደል? ይሄ ግልጽ ነው። ኢኮኖሚክስ ኦፍ ስኬሉ ራሱ ሲሚንቶ ፋብሪካ ብታቋቁም ትልልቅ ላርጅ እነዚህ ፋርሙ ብትለው ምኑ ኢንዱስትሪ ዞኖቹም ምልክት ናቸው። ገና እኮ ይሄ አረብላንዱ ሊታረስ የሚችለው ራሱ በጣም ብዙ ነው። ኢንፍራስትራክቸሩ በደንብ ስላልተሟላ የትሬድ ሲስተሙ ስላልሆነ እንጂ በየቦታው እንኳን ለኢትዮጵያ አይደለም ለሌላውም ጸጋ ነው። የኢትዮጵያ ከኛ አይደል ቡና ማነው ውሃ ወስደው ብርቱካን ወደዚህ ኤክስፖርት የሚያደርጉት ግብጾቹ። ሶ ኢትዮጵያ አደገች ማለት በርበራ ያስፈልጋታል፣ ጅቡቲ ያስፈልጋታል፣ ታጆራ ያስፈልጋታል፣ አሰብ ያስፈልጋታል፣ ማሳዋ ያስፈልጋታል። ፕሮባብሊ አዲሽናል 7 8 10 ፖርት ያስፈልጋታል። ኢቭን ሞምባሳ ላሙ የሚባል አለ ትንሽ ቀረብ ያለ እሱ ያስፈልጋታል። ለምሳሌ ታንዛኒያ አሁን ወዳጅ አለኝ እኔ። ታንዛኒያ ዳሬ ሰላም ፖርት አላቸው፣ ግን ለእንትን ከሞምባሳ ይጠቀማሉ አንዳንዴ ኢቭን ወደብ እያላቸው ትልልቅ ነገር ሲፈልጉ ማለት ነው። ኖት ኦንሊ ዘ ሳውዘርን ፓርት አሁን አሩሻ ምናምን የሆኑ ከተሞች አሉ ወደዚህ ወደ ኬንያ አካባቢ በዚህ በኪሊማንጃሮ የሚዋሰኑ ማለት ነው። በጣም የሚቀርቡ ቦታዎች ላይ ሲነግሩኝ በዛ ከማዞር በዳሬ ሰላም ከመጠቀም እዚህ ጋር ቅርብህ ነው። ሁለተኛ ደግሞ የሞምባሳ ፖርት ኢፊሸንሲውም የተሻለ ነው ከዳሬ ሰላም። ሶ ወዳጄ ነው ፓርትነር ስለሆን ከኬንያ እንጠቀማለን አለ። እንግዲህ they do have their own port በቢዝነስ ተርምስ ነው የምታወራው። እና አዋጭነት ነው የምታወራው። አዋጭነቱ ነው የሚታየው። አንተ አገር ወዳድነት እንደዚህ ብሎ ነገር የለም አለኝ ስላልክ ብቻ አይደለም ቺክ የምትልበት ነገር አይደለም እንዲህ አይነት ነገር። ሶ ሁልጊዜም ያዋጣል አያዋጣም ነው። ጦርነት እንኳን ስትገባ ያዋጣል አያዋጣም ያከሰራል። ለዚህ አይደል እንደ ሲያሾፉብን የነበረው ሁለት መላጦች በማበጠሪያ ይተጣሉ ተብሎ ያን ጊዜ ኤሪትሪያ እና ኢትዮጵያ በባድመ ተጣሉ። በቀን $1 ሚሊዮን ያወጣሉ። በአመት 365 ከዛኛው 365 $700 ሚሊዮን ቦታው ይሸጥ ምን ያህል ያወጣል? ምትጣላበት ባድመ አሜሪካኖቹ ወይም ትልልቆቹ ጦርነት ሲገቡ ምን ያህል አተርፍበታለሁ ብሎ ነው የሚገቡት። ካፒታሊዝም እኮ ይገርማል። በቃ ዲቴሉን ያህል አዋጭነቱን ያህል እንትን ጦርነት የምትከፍተው ለሚሊተሪ ኢንዱስትሪያል ኮምፕሌክስ ቢዝነስ ለመፍጠርም ነው አንዳንዴ። ሶ ኢትዮጵያ ብታድግ ሰላም ብትሆን የራሷን ሪሶርስ ፉሊ መጠቀም ብትችል ሉክ አሁን ኢትዮጵያ ለምሳሌ ኮል አላት። ሳድሊ ፈርቲላይዘር ኢትዮጵያ አሁን ነው የጀመረችው። had it been 10 years ago probably we will be net exporter እንሆን ነበር። ሶ ፖርት በአሰብም በተጠቀም በጣም ብዙ ነው በልክ ስለሆነ ሺፕመንቱ ፈርቲላይዘር ከግብጽ ሁሉ ይገዛ ነበር ታውቃለህ? ከግብጽ እንገዛለን፣ ከሞሮኮ እንገዛለን፣ ከሌሎችም እንገዛለን። ብረት ለምሳሌ እዚህ ማዕድኖች ይኖራሉ፣ ሬር እርዝ ሚነራልስ ይኖራሉ። አሁን ዩክሬን ላይ ሰውየው ክፈኝ የሚላት ጋሽ ትራምፕ እና ኢትዮጵያ በጣም ብዙ ቻይና እኛ ራሱ በመቶዎች የሚቆጠር ኮንቴነር ከዚህ ከሳውዘርን ፓርት ድንጋዩ ነው እኛ ምን እንደሆነ አናውቅም። ፕሮባብሊ ለሊቲየም አዮን ባትሪ የሚሆን ነው እና ባዶውን ነው እንትን አንድ ፕሮባብሊ እሱን ቫልዩ አድ አድርገህ ብትልክ ፕሪሚየም ፕራይስ ታገኝበታለህ። ሌሎችም አሉ እንደዚሁ ቴክስታይል ላይ አሁን በጣም ብትሰራ ሌበሩም ሪዝናብል ነው። ሊሰለጥን የሚችል ህዝብ ነው። ቺፕ አይደለም ቺፕ ጥሩ አይደለም። ሰዎቹም የማይሆን ኢሜጅ ቺፕ ሳይሆን ሊሰለጥን የሚችል ሌበር አለን እኛ ሪሌቲቭሊ በአፍሪካን ስታንዳርድም ቢሆን ጎበዝ ልጆችም አሉ ወጣቶች። as long as you pay them very good price ጥሩ እንትን ካልክ
ተወዳዳሪ የሆነ ፈጣን ተማሪ አለ ከማሽን ጋር ቶሎ የሚግባባ። ሌላው ደግሞ ምንድነው ባለፈው ስናወራ የነበረው ላይክ ፍራፍሬ አሁን ኢትዮጵያ ውስጥ ትልቅ ኦፖርቹኒቲ ነው። ፋርማሲቲካል ትልቅ ኦፖርቹኒቲ ነው። ኢንዱስትሪ ፓርክ አለ እዚህ ቂሊንጦ። ይሄን ከራሳችን ተርፎ ኤክስፖርት ብናደርግ ለአፍሪካና በነገራችን ላይ አፍሪካውያን እርስ በርስ አይነጋገድም ሁሉ ኢቨን ስልክ ስሩ ፓሪስ ነው የሚደዋወሉት። ከሩዋንዳ ቡሩንዲ ምናምን በፓሪስ በኩል ነው የሚገናኙት። this is really crazy እኮ sometimes እርስ በርስ አንገናኝም ዳይሬክት እና ንግድም ምናልባት እኔ እንጃ 10% እርስ በርስ የሚነጋገሩ አይመስለኝም አፍሪካ ሀገሮች። ስለዚህ ለሌሎች አፍሪካ ሀገሮችም ትምህርት ነው ኢትዮጵያ ማለት። የኢትዮጵያ መነሳት ትልቅ ኤግዛምፕል ነው። ለምሳሌ ይሄ ኮሪደር ምናምን የምትለው ኢሚዲየትሊ ነው ኮፒ ያደረገው ኡሁሩ ማነው የኬንያው ፕሬዚደንት ራማፎዛ ኢቭን ሳውዝ አፍሪካ ሲሪል ራማፎዛ ኢቭን ያኛው ሩቶ ኬንያ ዊሊያም ሩቶ ወንዞች ልማት እየሰራ ነው ያለው። ፕሪቪየስሊ እኛ ነበር በናይሮቢ ምንቀናው እዚህ ከዚህ ስንሄድ አቤት ይጽዳል። ትላንት ይገርማል። ቤተ መንግስት አድሶ የቀድሞውን ፕሬዚዳንት ጠርቶ ሲያስጎበኛ አንድ ቪዲዮ አይቼ ነበር በቻይና በኬንያ ሚዲያ። ይሄ ራሱ ምንድነው የሚያሳየው? በቃ ማረፊያን ከዛ እያለ ነው እኛ ጋር መለወጥ የመጣው። ልንገርህ ድሮ የኬንያ በጆሞ ኬንያታ ዘመን ሾፒንግ ኢትዮጵያ እንደሚመጣ ታውቃለህ? ባምቢስ ምናምን መጥተው ነበር የሚገዙት። እውነትህን ነው? አይ ስዌር ቱ ጋድ የሱ የቤተ መንግስት ሰዎች ኢትዮጵያ መጥተው ነበር ሾፕ የሚደረገው ለቤተ መንግስት ኮንሳምፕሽን። ለቤተ መንግስት ኮንሳምፕሽን ምናምን። በኋላ ነው ወደ ዱባይ የተዞረው።